ሰላም ሰላም እንዴት ናችሁ? ሁሉ ሰላም? እኔ በጣም ደህና ነኝ። እናንተ እንዴት ናችሁ? ትምህርት እንዴት እየሄደላችሁ ነው? ዛሬ ሎጂክ ኤንድ ክሪቲካል ቲንኪንግ በሚለው ኮርስ መጥቻለሁ ማለት ነው። የፍሬሽማን ኮርስ እንግዲህ በዚህ ኮርስ ዛሬ የምናየው ዩኒት ፋይቭን ፋላሲ የሚለውን ይሆናል ማለት ነው። ፋላሲን እንጀምራለን ዛሬ። ዩኒት ፋይቭ እንግዲህ እንዳልኳችሁ ፋላሲ ይላል። ከዚህ በመቀጠል ፋላሲ ማለት ምን ማለት ነው የሚለውን እና ፋላሲ መቼ ኮሚት ይደረጋል፣ ፋላሲ ለምን ኮሚት ይደረጋል፣ ፋላሲ ማለት ምን ማለት ነው የሚለውን ነገር እናያለን ማለት ነው። ታይፕስ ኦፍ ፋላሲ እነዚህ ነገሮች እናያለን። እንግዲህ ፋላሲ ማለት ኢት ኢዝ ዘ ዲፌክት ኦፍ አን አርጊመንት አዘር ዛን ፎልስ ፕሪሚሲስ። እንግዲህ ፎልስ ፕሪሚሲስ በሚኖርበት ሰዓት ምን ብለናል ማለት ነው። አንሳውንድ መጀመሪያ ላይ ገና ከዩኒቱ ስንነሳ ዩኒቱ ላይ አርጊመንት በሁለት ይከፈላል ብለን አይተን ነበረ። አርጊመንት በሁለት የምንከፍለው እንዴት ነው? ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት ተብሎ በሁለት ይከፈላል ብለን ነበረ። ዲዳክቲቭ አርጊመንት ምን ማለት ነው? ፕሪሚሲሶቹ ትሩ ከሆኑ የግድ ኮንክሉዥኑ ትሩ የሚሆን ከሆነ የግድ ሰርቴንሊ የሚሆን ከሆነ ማለት ነው እሱ ምን ይባላል? ዲዳክቲቭ አርጊመንት ይባላል። ፕሮባብሊ ግን ሊሆን የሚችል ከሆነ ደግሞ ፕሪሚሲሱ ትሩ ከሆነ ኮንክሉዥኑ ፕሮባብሊ ትሩ ሊሆን የሚችል ከሆነ ደግሞ ይባላል ማለት ነው፣ ኢንዳክቲቭ ይባላል። አሁን የሁለቶቹ ዲዳክቲቭ አርጊመንት እና ኢንዳክቲቭ አርጊመንት የሚባለው ልዩነቱ ስለዚህ ምን ላይ ነው ማለት ነው። እዚህ ፕሮባብሊ እና ሰርቴንሊ የምትለዋ ብቻ ነው እንጂ ሌላው ዲፊኒሽኑ ተመሳሳይ ነው። ይህ የሚሆነው ለምንድን ነው? አሁን ኢንዳክቲቭ አርጊመንት ላይ ስንመጣ ሞስት ፕሮባብሊ ለምሳሌ ከመቶው 90% የኢትዮጵያ ሕዝብ የተማረ ነው ብንል ከዛ በኋላ የሆነ ሰው ጠርተን እንትና እየተማረ ነው ብንል ከ90% ውስጥ የመካተት ቻንሱ በጣም ሀይ ስለሆነ ፕሮባብሊ ትሩ የመሆን እድል አለው ማለት ነው። ነገር ግን ከ10%ዎቹ ውስጥም ሊሆን ይችላል። በዛ ምክንያት ነው ፕሮባብሊ እና ሰርቴኒቲ ብለን ልንከፍለው የምንችለው ዲዳክቲቭ እና ኢንዳክቲቭ አርጊመንትን ማለት ነው። ልዩነታቸው ይሄ ነው፣ ኢንዳክቲቭ አርጊመንት እና ዲዳክቲቭ አርጊመንት የሚባለው ነገር። እንግዲህ ይህንን ስንመጣ ደግሞ ቫሊዲቲ ስትሬንግዝ ኤንድ ቫሊዲቲ ኤንድ ስትሬንግዝ ሳውንድነስ ኤንድ ኮጀንሲ እነዚህ ነገሮች ደግሞ አይተን ነበረ ዩኒት ላይ ማለት ነው። እነዚህ ምን ማለት ናቸው? ቫሊዲቲ ማለት ለዲዳክቲቭ አርጊመንት ሲሆን አንድ አርጊመንት ቫሊድ ነው ወይስ ኢንቫሊድ ነው ብለን ጀጅ ካደረግን በኋላ ቫሊድ ነው ወይም ደግሞ ኢንቫሊድ ነው የምንልበት ይሄ ሁለቱን አቅፎ የያዘልን ቫሊዲቲ ይባላል ማለት ነው። የአርጊመንቱ ቫሊዲቲ። ስትሬንግስ ላይ ስንመጣ ደግሞ ለኢንዳክቲቭ አርጊመንት ሲሆን ስትሮንግ ነው ወይስ ዊክ ነው ብለን ጀጅ የምናደርግበት ሜትድ ማለት ነው። ይሄ ምን ይባላል? ይሄ ቫሊዲቲ እና ስትሬንግዝ ምን ይባላሉ? ኢንፈረንሻል ክሌም ይባላሉ። ኢንፈረንሻል ክሌም ሌላ ስማቸው ማለት ነው። ኢንፈረንሻል ለምሳሌ አንድ አርጊመንት ተሰጥቶ ኢንፈረንሻል ክሌሙን ተናገሩ ከተባለ ቫሊድ፣ ኢንቫሊድ ወይም ደግሞ ዊክ ወይም ስትሮንግ ብለን እንናገራለን ማለት ነው። ሌላው ደግሞ ሳውንድነስ እና ኮጀንሲ ላይ ስንመጣ ሳውንድነስ የሚያገለግለው ለማን ነው ማለት ነው? ለዲዳክቲቭ አርጊመንት ነው። ኮጀንሲ ደግሞ ኢንዳክቲቭ አርጊመንት ነው ማለት ነው። ሳውንድ የምንለው መቼ ነው? ሁሎችም ፕሪሚሲሶች ትሩ ሲሆኑ ያስቀመጥናቸው ኤቪደንሶች ትሩ ሲሆኑ እና ያስቀመጥናቸው ፕሪሚሲሶች ደግሞ ትሩ ከሆኑ የግድ ኮንክሉዥኑ ትሩ ይሆናል ብለናል ዲዳክቲቭ አርጊመንት ላይ ስንመጣ። ስለዚህ ፕሪሚሲሶቹ ትሩ ከሆኑ ኮንክሉዥኑም ትሩ ስለሆነ አንደኛ ሁሉም ፕሪሚሲሶች ትሩ መሆን አለባቸው። ሁለተኛ ደግሞ ኢንፈረንሻል ክሌሙ ይሄ ቫሊድ መሆን አለበት፣ የተሳሰረበት እውነተኛ መሆን አለበት ማለት ነው። እሱ ነው አንደኛ ቫሊድ መሆን አለበት አርጊመንታችን። ሁለተኛ ደግሞ ምን መሆን አለበት? ኦል ፕሪሚሲስ አር ትሩ መሆን አለበት ማለት ነው። ሳውንድ ነው ለማለት አንድን አርጊመንት አንሳውንድ ነው ካልን ደግሞ ኢንቫሊድም ሊሆን ይችላል። ኢንቫሊድ ከሆነ ቶታሊ አንሳውንድ ነው። ግን ቫሊድ ነው ደግሞ አንሳውንድ የሚሆንበት አጋጣሚ አለ። አንዱ ፕሪሚሲስ ለምሳሌ ፎርስ የሚሆን ከሆነ ይሄንን እንላለን ማለት ነው፣ አንሳውንድ ብለን እናገራለን። ኮጀንሲ ላይ ስመጣ ደግሞ አንድን ኢንዳክቲቭ አርጊመንት ኮጀንሲ ነው የምንለው ስትሮንግ ሲሆን ያ ማለት ፕሪሚሲሱ ኮንክሉዥኑን ለመደገፍ በጣም ሃይ ፕሮባቢሊቲ ያለው ልክ ቀደም ምሳሌ እንደሰጧችሁ 90% የኢትዮጵያ ሕዝብ የተማረ ነው ብለን ብናስብ ለምሳሌ አበበ አንድ የሚባል ሰው ከኢትዮጵያ ሕዝቦች መካከል አንዱ ነው ከተባለ ከዛ በኋላ አበበ ከ90% ውስጥ እንደሆነ ሃይ ፕሮባቢሊቲ ነው ማለት ነው። ስለዚህ ምን እንላለን ማለት ነው? ስትሮንግ ነው ብለን እናገራለን። በዚህ ሰዓት ስትሮንግ አንደኛ ስትሮንግ ነው፣ ሁለተኛ ደግሞ ፕሪሚሲሶቹ ትሩ ከሆኑ እነዚህ ምን ይባላሉ ማለት ነው? እርስ በርሳቸው ደግሞ የተጣጣሙ ኮንሲስተንት ከሆኑ ይሄ ምን እንላለን? ኮጀንት እንላለን። አንኮጀንት ምለው ደግሞ እንዴት ነው ማለት ነው? ዊክ ከሆነ ኖርማሊ እሱ ቶታሊ አንኮጀንት ነው ማለት ነው። ነገር ግን ስትሮንግም ሆኖ ፕሪሚሶቹ ትሩ ሆነው አንድ ደግሞ ኤግዞስቲቭ የሚባል አለ፣ ኤግዞስቲቭ ፕሮፐርቲስ የሚባል አለ። እሱ ነገር ሶስቱ ክራይቴሪያ ከተሟላለት አንድን ኢንዳክቲቭ አርጊመንት እንላለን ማለት ነው።
ኮጀንት ነው ብለን እናገራለን። ከዛ ሲቀጥል አሁን አርጊውመንቶች በሁለት ይከፈላሉ ደግሞ እንደገና ከዚህ ኢንዳክቲቭ እና ዲዳክቲቭ ካልናቸው ውጭ ማለት ነው። ያ ምንድነው? ባድ አርጊውመንት እና ጉድ አርጊውመንት የምንላቸው ነገሮች። ጉድ አርጊውመንት የሚባሉት ምንድናቸው? አሁን ስናነሳቸው እንደነበሩት ኮጀንት አርጊውመንት እና ሳውንድ አርጊውመንት ጉድ አርጊውመንት ሲባሉ፣ ሌሎቹ ደግሞ ምን ይባላሉ ማለት ነው? ባድ አርጊውመንት ይባላሉ። እንግዲህ አንድን አርጊውመንት ባድ አርጊውመንት ነህ ካልነው ምን ይዟል ማለት ነው? ፋላሲ ይዟል ብለን እናገራለን ማለት ነው። ፋላሲ ይዟል ብለን እናገራለን። ምን አይነት ፋላሲ? እሱን በቀጣይ የምናየው ይሆናል። ጉድ አርጊውመንት ከሆነ ደግሞ ፍሪ ፍሮም ፋላሲ ነው ማለት ነው። ምንም አይነት ፋላሲ የለውም። ከዚህ በኋላ እንመጣለን። አሁን ፋላሲ አሁን ካየነው አንጻር ባድ እና ጉድ አርጊውመንት ብለን ካየነው አንጻር ማለት ነው ፋላሲ ስለዚህ ምንድነው ማለት ነው? የሆነ ስህተት ነገር ነው ማለት ነው። የሆነ ስህተት ፈጥሮ ባድ አርጊውመንትን ነገር ግን ጉድ አርጊውመንት ማስመሰል፣ ይሄ ማታለል የሚባለው ነገር ዲሲቭነስ፣ እንደዚህ አይነት ነገር ነው ማለት ነው ፋላሲ ማለት። እንግዲህ ፋላሲ it is the defect of an argument other than false premises። አሁን እዚህ ጋር የመጣ ነው ምንድነው ማለት ነው? አሁን ቫሊድ መሆን አለበት። ኢንቫሊድ ከሆነ ቶታሊ ባድ አርጊውመንት ነው። ፋላሲ ከመጣን ደግሞ it is a defect of an argument other than false premises። false premises ካለው ምንድነው ማለት ነው? አንሳውንድ ነው የሚሆነው። አንሳውንድ ከሆነ ደግሞ ባድ አርጊውመንት ነው ማለት ነው። አሁን ይሄ ደግሞ ምንድነው? ፎልስ ፕሪሚስስ ላይሆን ይችላል፣ ግን በሆነ ሜተድ ወይም ደግሞ በሆነ ስህተት አርጊውመንታችን ባድ አርጊውመንት እንዲሆን አድርጎት የሚያደርግብን ነገር ምን ይባላል ማለት ነው? ፋላሲ ይባላል። ያ ፋላሲ እንግዲህ ለይቶ ማውጣት መቻል የኛ ኃላፊነት ይሆናል ማለት ነው። የኛ ሬስፖንሲቢሊቲ ይሆናል። ፋላሲ ዘ ቫሊዲቲ ኤንድ ዘ ስትሬንግዝ ኢዝ ኖት ጋራንቲ ፎር ፍሪ ፍሮም ፋላሲ። አሁን አንድን አርጊውመንት ቫሊድ ነው ስላለን ፍሪ ፍሮም ፋላሲ ነው ማለት አንችልም። አንድን ኢንዳክቲቭ አርጊውመንት ስትሬንግዙ ስትሮንግ ስለሆነ ምንድን ማለት አንችልም ማለት ነው? ፍሪ ፍሮም ፋላሲ ነው ማለት አንችልም። ስለዚህ ምን ይጠበቅበታል ማለት ነው? ፕሪሚሶቹ ትሩ መሆን አለበት። ፍሪ ፍሮም ፋላሲ ለመሆን ጉድ አርጊውመንት የምንለውን ክራይቴሪያ ማሟላት አለበት ማለት ነው። አሁን እንግዲህ ክራይቴሪያዎችን ምን ናቸው፣ የአርጊውመንት ክራይቴሪያ ምን ናቸው የሚሉትን ደግሞ እናያቸዋለን። ኢን ጀነራል ኢት ኢዝ ዘ ቫዮሌሽን ኦፍ ስታንዳርድ አርጊውመንት ሩልስ ኦር ክራይቴሪያስ። እንግዲህ የአርጊውመንታቲቭ ሩልን እና ክራይቴሪያን ይሄ ቫዮሌት የሚያደርግብን ምን ይባላል ማለት ነው? ፋላሲ ይባላል። በአማርኛው ህጸጽ ነው የሚባለው። ህጸጽ ምናልባት ሰምታችሁ ታውቁ ከሆነ። አርጊውመንታቲቭ ክራይቴሪያ የሚባሉት እነማን ናቸው ብለን ስናገር ደግሞ ክላሪቲ ይባላል። ክላሪቲ ግልጽነት ያለው ነገር መሆን አለበት ማለት ነው። ግልጽ ካልሆነ አርጊውመንታችን ጉድ አርጊውመንት አይሆንልንም። ከዛ በኋላ እዚህ ክላሪቲ ላይ የሚሰራበት ፋላሲ ምንድነው ማለት ነው? ፋላሲ ኦፍ አምቢጊቲ እንላለን። ፋላሲ ኦፍ አምቢጊቲ ሞስት ፕሮባብሊ ክላሪቲ ላይ የሚሰራ የፋላሲ አይነት ይህ ነው ማለት ነው። ሁለተኛው ደግሞ ሪሌቫንስ። አሁን ፕሪሚስሱ ለኮንክሉዥኑ ሪሌቫንት መሆን አለበት ወይም ደግሞ ሳፖርት ማድረግ አለበት። ትክክለኛ ኤቪደንስ መስጠት አለበት ፕሪሚስሱ ለኮንክሉዥኑ ማለት ነው። የዚህ ችግር እዚህ ላይ ደግሞ የሚፈጸም የፋላሲ አይነት ምን ይባላል ማለት ነው? ፋላሲ ኦፍ ሪሌቫንስ ይባላል። ፋላሲ ኦፍ ሪሌቫንስም በቀጣይ የምናየው ይሆናል። እያንዳንዶችን እናያቸዋለን ፋላሲዎችን። ወደ 22 አካባቢ ፋላሲ አለ፣ ኢንፎርማል ፋላሲ ላይ ማለት ነው። ከዛ ሲቀጥል ፎርማል ፋላሲ፣ አጠቃላይ 23 ፋላሲዎች አሉ ማለት ነው። ሳፊሽንት አዱኬት ኤቪደንስስ ፋላሲ ኦፍ ዊክ ኢንዳክሽን የሚሰራበት ነው ማለት ነው። አሁን ፕሪሚሶቹ ኮንክሉዥኑን ሰፖርት ለማድረግ በቂ መሆን አለባቸው። የጎደለ መረጃ ሊኖር አይገባም። እሱ እዚህ ጋር ደግሞ የሚፈጸምበት የፋላሲ ምን ይባላል ማለት ነው? ፋላሲ ኦፍ ዊክ ኢንዳክሽንስ ይባላል ማለት ነው። ሰፊሽንት እና አዱኬት ኤቪደንስ ከሌለው ፋላሲ ኦፍ ዊክ ኢንዳክሽን ተፈጸመበት ብለን እንናገራለን ማለት ነው። አክሴፕታቢሊቲ ኤንድ አንኩዌሽናቢሊቲ፣ እዚህ ጋር ደግሞ የማያጠራጥርና ማንኛውም ሰው ሎጂካል የሆነ ሰው ሊቀበለው የሚችል አይነት አርጊውመንት መሆን አለበት። አርጊውመንታችን ጉድ አርጊውመንት ለመባል ማለት ነው። ሞስት ፕሮባብሊ ደግሞ እዚህ ጋር ሊሰራበት የሚችል የፋላሲ አይነት ምን ይባላል? ፋላሲ ኦፍ ፕሪሰምፕሽን ይባላል ማለት ነው። ማድበስበስ ወይም ደግሞ ጥያቄ ሊያስነሳበት የሚችልን አንድን ፕሪሚስስ አውቆ መተው ወይም ደግሞ ሆን ብሎ መተው በስተት ሊሆን ይችላል። ወይም ደግሞ እሱን መተው ምን ይባላል ማለት ነው? አክሴፕታቢሊቲ ወይም ደግሞ አንኩዌሽናብል የሚባለውን የአርጊውመንታቲቭ ክራይቴሪያ እንደመጣስ ይቆጠራል ማለት ነው። በዚህ ላይ የሚፈጸምበት የፋላሲ አይነት ምን ይባላል ማለት ነው? ፋላሲ ኦፍ ፕሪሰምፕሽንስ ይባላል ማለት ነው። ሌላው ደግሞ ሎጂካል ስትራክቸር። አሁን እዚህ ጋር ስንመጣ እንግዲህ ሌላ አይነት ፋላሲ መጣ ነው ማለት ነው። መጀመሪያ ግን ታይፕስ ኦፍ ፋላሲ ማየት ነበረብን። ይሁን ችግር የለው። ሎጂካል ስትራክቸር የሚባለው ነገር ደግሞ ምንድነው ማለት ነው? ፎርማል ፋላሲ የሚፈጸምበት ነው ማለት ነው። ሎጂካል ስትራክቸር ማለት ከስትራክቸሩ አንጻር እንዴት ነው ስትራክቸሩ የሚበላሸው የሚለውን ቀጣይ እናየዋለን። ይሄ ደግሞ ምን ይባላል ማለት ነው? ስትራክቸር ላይ የሚፈጸም የፋላሲ አይነት ምን ይባላል? ፎርማል ፋላሲ ይባላል። ከስሙ እንደምትረዱት ፎርማል ማለት የሆነ ፎርም የያዘ ነገር፣ ፎርሙ ትክክል የሆነ ነገር አይደለም። እዚህ ጋር ፎርሙ ከተስተካከለ ግን ጉድ አርጊውመንት ሊሆን የሚችል የነበረ ነገር ግን ፎርሙ በመዛባቱ ምክንያት የመጣ
ጉድ አርጊውመንት ማለት ነው። ያ ምን ይባላል? ፎርማል ፋላሲ ተፈጸመበት ብለን እንናገራለን ማለት ነው። ወይም ደግሞ ኮሚትድ ተደረገበት ብለን እንናገራለን። ኤንድ ኮንሲስተንት። አሁን ኮንሲስተንት ስንል ደግሞ ምንድነው ማለት ነው? አንደኛው ፕሪሚሲስ ከአንደኛው ፕሪሚሲስ ጋር የሚጣረስ መሆን የለበትም፣ ወይም ደግሞ የሚቃረና ፕሪሚሲስ መሆን የለበትም። ኮንሲስተንት መሆን ያለበት በቃ ስለ አንድ ኮንክሉዥን የሚያወራ እርስ በርሱ የሚጣረስ ነገር መሆን የለበትም። ይሄ ነገር ጥሩ ነው ብሎ አንድ ላይ ለምሳሌ ይሄ ነገር ደግሞ መጥፎ ነው ማለት የለበትም። ዞሮ መማር ጥሩ ሳይድ አለው ብሎ የሚከራከር ከሆነ አንድ ሰው አርጊውሜንት የሚሰራ ከሆነ በዚህ ማለት ነው በቃ መማር ጥሩ ነገር አለው ብሎ ነው መሄድ ያለበት። ከዛ ውጭ ግን መማር ጥሩ ነገር አለው፣ መማር መጥፎ ነገር አለው ብሎ ሁለት አይነት ኢንኮንሲስተንት የሆነ ፕሪሚሲስ የሚሰጥ ከሆነ ጉድ አርጊውመንት አይሆንልንም ማለት ነው። ያ ምን እንለዋለን? ባድ አርጊውመንት እንለዋለን ማለት ነው። ዜር አር ፎር ጀነራል ክራይቴሪያ ፎር ጉድ አርጊውመንት ዘ ፕሪሚስ መስት ቢ ሪሌቫንት። አሁን እዚህ ጋር ያየናቸው ነገሮች ናቸው ማለት ነው። ለጉድ አርጊውመንት ጀነራል ክራይቴሪያ የምንላቸው ምንድናቸው ማለት ነው? ሪሌቫንት መሆን አለበት፣ አክሴፕቴብል መሆን አለበት፣ ተቀባይነት በሁሉም ዘንድ ተቀባይ መሆን አለበት። ፕሪሚሲሱ ለኮንክሉዥኑ ሪሌቫንት ወይም ደግሞ ሳፖርት ማድረግ አለበት ማለት ነው። እንደ ኤቪደንስ ኮንክሉዥኑን ሳፖርት ማድረግ አለበት ወይም ደግሞ ፕሩቭ ማድረግ አለበት ማለት ነው። ወይም ደግሞ ዲስፕሩቭ ማድረግ አለበት። ዲስፕሩቭ ለማድረግ ከተፈለገ ማለት ነው ሰፊሽንት መሆን አለበት። ሰፊሽንት ፕሪሚሲሶቹ ለኮንክሉዥኑን ሳፖርት ለማድረግ ሰፊሽንት መሆን አለባቸው። ወይም ደግሞ አንድ ነገር ፕሩፍ ዲስፕሩቭ ለማድረግ ሰፊሽንት መሆን አለባቸው። ሪታቢሊቲ ማለት ደግሞ ሪፊዩቴሽን ኤንድ ዲስፕሩቭ። እዚህ ጋር ደግሞ አንድ ነገር ፕሩቭ ወይም ደግሞ ዲስፕሩቭ የማድረግ አቅም ሊኖረው ይገባል ያ አርጊውመንት ማለት ነው። እነዚህ ነገሮች እነዚህ አራት ዋና ዋና ክራይቴሪያዎች ካሉት አንድን አርጊውመንት እንለዋለን ማለት ነው ጉድ አርጊውመንት ብለን እናገራለን። ነገር ግን ከአራቱ አንዱ የሚጎድል ከሆነ ያ አርጊውመንት ይባላል ማለት ነው ባድ አርጊውመንት ነው እንላለን ማለት ነው። ለምሳሌ ሪሌቫንት የሚሆነው ሪሌቫንት ባይሆን ለምሳሌ ሌሎች ሶስቱ ቢሟሉ ራሱ ምን እንላለን ማለት ነው? ይሄ ባድ አርጊውመንት ነው ማለት ነው። ምክንያቱም ምንድነው ቅድም እንደነገርኳቸው ፋላሲ ኦፍ ሪሌቫንስ የሚባለው ነገር ኮሚት ተደርጎበታል። ምክንያቱም ሪሌቫንት የሚባለው ነገር አጥቶታል ማለት ነው። አክሴፕታቢሊቲ በተመሳሳይ ሳፊሽንት በተመሳሳይ ሳፊሽንት አሁን ፕሪሚሲሶቹ በቂ መረጃ የማያቀርቡ ከሆነ ለኮንክሉዥኑ ማለት ነው። ይህም ደግሞ ሌሎቹ ሶስቶች ቢሟሉ ራሱ ጉድ አርጊውመንት እንዳይባል ያደርገዋል ማለት ነው። እዚህ ጋር ምን ይባላል? ፋላሲ ኦፍ ዊክ ኢንደክሽን የሚባለው ነገር ተፈጽሞበታል ብለን እንናገራለን ማለት ነው። ሪታቢሊቲ ማለት እንግዲህ ምን ማለት ነው? ሪፑታቢሊቲ ዘ ኤክስተንት ቱ ዊች ዘ ክሌም ኦር አርጊውመንት ካን ቢ ቻሌንጅድ ኦር ፕሩቭ ሮንግ። አንድን ነገር እንግዲህ ቻሌንጅድ አድርጎ ፕሩቭ ለማድረግ ማለት ነው። ወይም ስህተት ነው ወይም ደግሞ ስህተት አይደለም ብሎ ፕሩቭ ለማድረግ የምንጠቀምበት ወይም ደግሞ አርጊውመንታችን የሚያደርግበት ምን ይባላል ማለት ነው? ሪቡታቢሊቲ ይባላል ማለት ነው። ፋላሲስ ኮሚቲንግ ባይ ሚስቴክ ሪዝኒንግ ኦር ክሬሽን ኦፍ ኢሉዥን ቱ ዱ ባድ አርጊውመንትስ ሲምስ ጉድ። ቅድም እንደነገርኳቸው ፋላሲ የሚፈጸመው እንግዲህ ምንድነው ማለት ነው? ሚስቴክ ሪዝኒንግ ኦር ባይ ክሬሽን ኦፍ ኢሉዥንስ። አሁን ሆን ብሎ ኢሉዥን ለመፍጠር ሞክሮ የሆነ ብዥታ ነገር ፈጥሮ አልበለዛም ደግሞ ተሰስቶ ሪዝን አውት አድርጎ ማለት ነው። ወይም ደግሞ ኤቪደንስ ሰጥቶ አንድን ባድ አርጊውመንት ትክክለኛ ወይም ደግሞ ጉድ አርጊውመንት አስመስሎ የሚያቀርብ ነው ማለት ነው። አንዳንዶቹ ለማቅረብ ያቀርቡታል ማለት ነው። አንዳንዶቹ ደግሞ ሆን ብለው ይጠቀሙበታል ፋላሲ። በኋላ የምናየው ነገር ሆኖ እያንዳንዱ ላይ ስንገባ ፋላሲ ማን ይጠቀሙበታል? ለምሳሌ ፖለቲሻኖች ይጠቀሙበታል። አንድ ሰው ለማነሳሳት የእነሱ ደጋፊ ብዙ እንዲሆን ከዛ እነዚህ ጠበቃ የሚባሉት የህግ ዳኛ እነዚህ ዳኛ ምናምን ነገር መስከረኛ ጥያቄ ሲጠይቁ ምናምን ነገር የሆነ ፋላሲ ኮሚትድ እያደረጉ ነው ማለት ነው። እሱ ግራ እንዲጋባ ወይም ደግሞ እንደዛ እና ፋላሲ አሁን አይጠቅምም ማለት አንችልም። ነገር ግን የሚሰራ ነገር ነው። ይሄ ባድ አርጊውመንትን ጉድ አስመስሎ የሚያቀርብልን የመንገድ ነው ፋላሲ የሚባለው እንጂ ፋላሲ ሙሉ በሙሉ አይጠቅምንም ማለት አንችልም። የሆነ ቦታ ላይ ስለምንጠቀምበት ማለት ነው። ፖለቲከኞች ይጠቀሙበታል፣ ላዌሮች ይጠቀሙበታል፣ ሌሎችም ይጠቀሙበታል። እንግዲህ አሁን በእኛ በተማሪዎች ማለት ነው ፋላሲን ብዙ ሰዓት እንጠቀምበታለን መምህር ጋር በሚኖረን ጊዜ ማለት ነው። ጉድ አርጊውመንት አይደለም የሰጠን ነገር ግን ጉድ አርጊውመንት አስመስለን የምናቀርብበት ሜትድ ምን ይባላል ማለት ነው? ፋላሲ ይባላል ማለት ነው። ኢፍ ዘ አርጊውመንትስ ኢዝ አንኮጀንት ኦር አንሳውንድ ሶ ኢት ኮንቴንስ ፋላሲ። አሁን ቅድም እንደነገርኳቸው መግቢያችን ላይ አርጊውመንቱ አንኮጀንት ከሆነ ኢፍ ዘ አርጊውመንት ኢዝ ኢንዳክቲቭ ማለት ነው። ኦር አንሳውንድ ኢፍ ዘ አርጊውመንት ኢዝ ዲዳክቲቭ ሶ ኢት ኮንቴንስ ፋላሲ ማለት ነው። ወይም ደግሞ ፋላሺየስ ነው ይባላል ማለት ነው። ስለዚህ በዚህ አካሄድ ምን ብለን መናገር እንችላለን ማለት ነው? ባድ አርጊውመንት ኢኳልስ ቱ ፋላሺየስ አርጊውመንትስ ብለን መናገር እንችላለን ማለት ነው። አርጊውመንታችን አንኮጀንት እና አንሳውንድ ከሆነ ፋላሲ ይዟል ብለን እንናገራለን ማለት ነው። ሁልጊዜም ቢሆን እንግዲህ ታይፕስ ኦፍ ፋላሲ ላይ ስንመጣ ደግሞ በሁለት ይከፈላሉ ፋላሲዎች። ምን ተብለው ማለት ነው? ፎርማል ፋላሲ እና ኢንፎርማል ፋላሲ ተብለው በሁለት ይከፈላሉ። ፎርማል ፋላሲ የሚለው ምንድነው ማለት ነው? አሁን ቀጣይ የምናየው ነው።
ፎርማል ፋላሲ ላይ ስንመጣ የፋላሲ ኮሚትድ ዲው ቱ ስትራክቸራል ዲፌክት ኦፍ አርጊመንትስ ፎርማሊቲ ፎርማል ቅድም እንዳልኳችሁ እንግዲህ ፎርማል ፋላሲ የሚባለው ነገር ስትራክቸሩ ጋር ዲፔንድ ነው የተሳሳተ ህጸጽ ምን ይባላል ማለት ነው። ወይም ደግሞ የተፈጸመ ስህተት ምን ይባላል? ፎርማል ፋላሲ ይባላል ማለት ነው። የፕሮብለም ዛት ኮዝም ስትራክቸራሊ ዲፌክት እንዲሆን ያደርጉታል ማለት ነው። ስትራክቸራል ፎርሙን ነው ማለት ነው ያበላሹት ፎርሙን ማለት ነው። አንድን ቤት ለምሳሌ ለመስራት መሰረቱን ቢበላሽ ጣራው እንደማይቆም ይታወቃል አይደለ? ስለዚህ አሁን ይሄ መሰረቱ ቢበላሽ ጥሩ ቤት መሆን አይችልም። ልክ እንደዚህ ነገር የሆነ ፎርሙን ማበላሸት ነው። ይሄ ፎርማል ፋላሲ የሚባለው ነገር ማለት ነው። ፎርማል ፋላሲ ሜይ ቢ አይደንቲፋይድ ስሩ ሜድ ኢንስፔክሽንስ ኦፍ ዘ ፎርም ኦር ስትራክቸር ኦፍ አን አርጊመንት። እንግዲህ ፎርማል ፋላሲ እንዴት አድርገን ነው አይደንቲፋይ ልናደርገው የምንችለው ወይም ደግሞ ልናገኘው የምንችለው? ይሄ ፎርማል ፋላሲ ነው የተፈጸመበት፣ ይሄ ደግሞ ኢንፎርማል ፋላሲ ነው የተፈጸመበት ብለን ለመናገር እንዴት ነው አይደንቲፋይ የምናደርገው ብለን ስንናገር ደግሞ ይሄ ቀጥታ ዝም ብሎ ስትራክቸሩን እና ፎርሙን በማየት የምንመልሰው ነገር ነው። ኮንተንቱ ጋር ምንም የሚመለከተን ነገር የለም። ኮንተንቱ የፈለገውን ቢል አሁን ፎርማል ፋላሲ ነው የተፈጸመበት ብለን ለመናገር ስትራክቸራሊ ለምናየው ማለት ነው። ስትራክቸሩ ተበላሽቷል ወይስ አልተበላሸም? ይሄ ነገር በትክክል ነው ፍሎውን ጠብቆ ነው ሄደው ወይስ ፍሎውን አልጠበቀም? እሱን ነገር ነው ማለት ነው ዲፔንድ የምንሆነው ፎርማል ፋላሲን አይደንቲፋይ ለማድረግ ማለት ነው። if such an argument is invalid because of improper arrangement of terms or statements it is committed a formal fallacy። አርጊመንቱ እንግዲህ ኢንቫሊድ ከሆነ በኢምፕሮፐር አሬንጅመንት ምክንያት ማለት ነው። ይሄ አሬንጅ የተደረገበት ፎርሙ አሬንጅ የተደረገበት መንገድ ትክክል ሳይሆን ቀርቶ ኢንቫሊድ ከሆነ ይሄ ስቴትመንት ስለዚህ ይሄ አርጊመንት ምን ተፈጽሞበታል ማለት ነው? ፎርማል ፋላሲ ተፈጽሞበታል ብለን እንናገራለን ማለት ነው። we find this only ኦን ዘ ዲዳክቲቭ አርጊመንት። እንግዲህ ይሄ ፎርማል ፋላሲ የምንለውን ነገር እንግዲህ ሁልጊዜ የምናገኘው ዲዳክቲቭ አርጊመንት ላይ ነው። ዲዳክቲቭ አርጊመንት ከሆነ ፎርማል ፋላሲ ይፈጸማል ብላችሁ አንድም እንዳታስቡ። ዲዳክቲቭ አርጊመንት የሚባሉት እንግዲህ ፎርሞችን አይተን ነበረ ዩኒት ላይ ማለት ነው። ዲዳክቲቭ አርጊመንት ፎርምስ የሚባሉት ካታጎሪካል ሲሎጂዝም፣ ሃይፖቴቲካል ሲሎጂዝም እና ዲስጀንክቲቭ አርጊመንት ሲሎጂዝም አርጊመንት የሚባሉት ማለት ነው። ካታጎሪካል ከሆነ ኦል፣ ነን፣ ሰም እንደዚህ የሚሉት ነገሮች አይጠፉትም ማለት ነው። ኖ የሚሉ ነገሮች እነዚህ ነገሮች ካታጎሪካል ሲሎጂዝም ላይ እናገኛቸዋለን። ሃይፖቴቲካል የሚባሉት ደግሞ አሉ። ሃይፖቴቲካል ኢፍ ዘን ኮንዲሽን የያዙ ማለት ነው። ዲስጀንክቲቭ የሚባሉት ደግሞ ኦር የሚል ነገር የያዙ አርጊመንቶች ምን ይባላሉ ማለት ነው? ዲዳክቲቭ አርጊመንት ፎርምስ ይባላሉ ማለት ነው። እነዚህ ጋር የሚፈጸም የፋላሲ አይነት ምን ይባላል? ሁልጊዜም ቢሆን ፎርማል ፋላሲ ይባላል ማለት ነው። ፎርማል ፋላሲ በእነዚህ ውስጥ ይገኛል ነው እንጂ ዲዳክቲቭ አርጊመንት ላይ የሚገኘው ሁልጊዜ ፎርማል ፋላሲ ነው አይደለም። ይህን ነገር ለይታችሁ ማወቅ አለባቸው። ዲዳክቲቭ አርጊመንት ላይ ሁልጊዜም ፎርማል ፋላሲ ይገኛል ሳይሆን ፎርማል ፋላሲ ሁልጊዜ የሚገኘው ከማን ማለት ነው? ከዲዳክቲቭ አርጊመንት ላይ ማለት ነው። ስለዚህ ዲዳክቲቭ አርጊመንት ላይ ፎርማል ፋላሲ ሊፈጸምበት ይችላል። ነገር ግን ፎርማል ፋላሲን የምናገኘው የምንጠብቀው ሁልጊዜ ሜት ላይ ነው ማለት ነው። ዲዳክቲቭ አርጊመንት ላይ ብቻ ነው። ዲዳክቲቭ አርጊመንት ላይ እንዳጠብቁት ማለት ነው ፎርማል ፋላሲ። ኤግዛምፕል ስናይ ማለት ነው። አሁን ለፎርማል ፋላሲ ኦል ታይገርስ አር አኒማልስ አለ ማለት ነው። ሁሉም ነብር እንስሳ ነው ካለን ኦል ማማልስ አር አኒማልስ ዜርፎር ኦል ታይገርስ አር ማማልስ። አሁን እዚህ ጋር ነብር አኒማል ነው አለ፣ ኦል ማማልስ አር አኒማልስ አለ ማለት ነው። ዜርፎር ኦል ታይገርስ አር ማማልስ። አሁን እዚህ ጋር የማይገናኝ ነገር ነው። ሁሎችም ታይገሮች አኒማል ናቸው፣ እሺ ተቀበልን። ሁሎችም ማማሎች ደግሞ አኒማል ናቸው፣ እሺ። ሁሎችም ታይገሮች ግን ማማል መሆናቸውን ማወቅ አንችልም። እንዴት ነው ማለት ነው? ሁለት የተለያየ እንትን ስልና ለምሳሌ የተለያየ ክብ ስልና አንደኛው ላይ ታይገርን አንደኛው ላይ ደግሞ ማማልን ሁለቶችም ክብ ደግሞ የሚይዛቸው ነገር አኒማልን እንትን ብንል አንዱ ካንዱ ላይሆን ይችላል፣ የማይገናኙ ግሩፖች ሊሆን ይችላሉ ማለት ነው። ታይገር የራሱን የቻለ ግሩፕ ነው፣ ማማል ደግሞ የራሱን የቻለ ግሩፕ ነው። ነገር ግን እዚህ ጋር ሁለቱን የማማልና የአኒማልን ቦታ ብንቀያየረው ኑሮ ምን ይሆን ነበር ማለት ነው? ፖዚሽናቸውን የማማልና የአኒማልን ብንቀይራቸው ኑሮ ጉድ አርጊመንት መሆን ይችል ነበር ማለት ነው። ከዛ በኋላ ምን ይሆናል ማለት ነው? ስንቀይረው ኦል ታይገርስ አር አኒማልስ ኦኬ፣ ኦል አኒማልስ አር ማማልስ ኦኬ። ስለዚህ ኦል ታይገርስ አር ማማልስ መሆን ይችል ነበር ማለት ነው። ኦል ታይገርስ አር ማማልስ መሆን ይችል ነበር። ካልበለዚያ ደግሞ ኮንክሉዥናችን ላይ ያለውን ሁለተኛው ፕሪሚስ ላይ ያለውን ብቻ ነው ማለት ነው ኢንተርቼንጅ አድርገን ማግኘት የምንችለው። ከዛ ሲቀጥል ደግሞ ሁለተኛው ኤግዛምፕል ኤፕስ አር ኢንተሊጀንት ዘን ኤፕስ ካን ሶልቭ ፐዝልስ። መጀመሪያ ላይ ያየነው እንግዲህ አይታችሁት ከሆነ የመጀመሪያው ላይ ያየነው ምንድነው ማለት ነው? ኦል ኖ ምናምን ነገር የሚሉ ካሉ ካታጎሪካል ሲሎጂዝም ይባላል ብለን ነበረ። አሁን ደግሞ ኮንዲሽናል ኢፍ ዘን ከያዙ ደግሞ ምንድናቸው ማለት ነው? ሃይፖቴቲካል ሲሎጂዝም የሚባሉት ናቸው ማለት ነው ያሉት።
ኢፍ ኤፕስ አር ኢንተለጀንት ዘን ኤፕስ ሶልቭ ፐዝልስ። አሁን ኤፖች ኢንተለጀንት ከሆኑ ወይም ደግሞ ጦጣዎች ኢንተለጀንት ከሆኑ ፐዝልን ሶልቭ ማድረግ ይችላሉ ነው። ሶልቭ ማድረግ ይችላሉ። ስለዚህ ኤፕ ካን ሶልቭ ፐዝልስ፣ ጦጣዎች ፐዝልን ሶልቭ ማድረግ ይችላሉ። ስለዚህ ኤፖች በዚህም ሳቢያ ማለት ነው ኮንክሉዥኑ ዜርፎር ካለ በኋላ ኤፕስ አር ኢንተለጀንት። አሁን እዚህ ጋር ኤፖች ሶልቭ አድርጉት ማለት ፐዝልን ኢንተለጀንት ላይሆኑ ይችላሉ፣ ኢንተለጀንት ላይሆኑ ይችላሉ። ሌላ አሁን ኢንተለጀንት ሳይሆኑ ፐዝልን ሶልቭ ሊያደርጉ ይችላሉ። ነገር ግን ቢቀያየር ነው አሁን የመጀመሪያው አለ እንዳለ ኢፍ ኤፕስ አር ኢንተለጀንት ዘን ኤፕስ ካን ሶልቭ ፐዝልስ ያለው አንድ ፕሪሚሲስ አለ። ከዛ በኋላ ኤፕስ አር ኢንተለጀንት ብለን ጀምረን ዜርፎር ኤፕስ ካን ሶልቭ ፐዝልስ ብንል ኖሮ የስ ትክክል ነው ማለት ነው። እዚህ ጋር አሁን ኢንተርቼንጅ በማድረግ ምን ማድረግ ይቻላል ማለት ነው፣ ጉድ አርጊመንትን መስራት ይቻላል። ሌላው ደግሞ ከመጀመሪያው ፕሪሚስ ላይ ማለት ነው ኢፍ ኤፕስ አር ኢንተለጀንት ዘን ኤፕስ ካን ሶልቭ ፐዝልስ የሚለውን ኢፍ ኤፕስ ሶልቭ ፐዝልስ ዘን ኤፕስ አር ኢንተለጀንት ብለን የመጀመሪያውን ብንቀይረው ኑሮ እንዳለ አሁን ከዛ በኋላ ኤፕስ ካን ሶልቭ ፐዝልስ ዜርፎር ኤፕስ አር ኢንተለጀንት ምንል ከሆነ በትክክል ይሆናል ማለት ነው። በትክክል መሆን ይችላል ማለት ነው። ስለዚህ እዚህ ጋር ፎርሙ በመበላሸቱ ምክንያት ነው ማለት ነው ባድ አርጊመንት እንዲሆን ያደረገው። ሁለተኛው ደግሞ ኢንፎርማል ፋላሲ ይባላል። ኤ ፋላሲ which is committed due to defect in very content of an argument። እዚህ ጋር ደግሞ ኢንፎርማል ፋላሲ ላይ ሲመጣ ፎርም ላይ አይደለም ወይም ደግሞ ስትራክቸር ላይ አይደለም ዲፔንድ የሚሆኑት፣ እዚህ ደግሞ ኢንተርናል የሆነ ኮንተንቱ ላይ ነው ማለት ነው። የሚያስተላልፈው ሜሴጁ ላይ ነው ማለት ነው ዲፌክት የሚፈጸመው የኢንፎርማል ፋላሲ አይነት ላይ ስንመጣ ማለት ነው። A detailed analysis to be applied on the content of an argument can reveal the source of the fallacy። አሁን ይህንን ደግሞ አይደንቲፋይ ቅድም ፎርማል ፋላሲን አይደንቲፋይ ለማድረግ ስትራክቸሩን ማየት በቂ ነው ብለን ነበረ። እዚህ ጋር ደግሞ ዲቴል አናላይሲስ ይፈልጋል አይደንቲፋይ ለማድረግ ኮንተንት ኦፍ አርጊመንት ላይ ሊያወጣው የሚችለው የፋላሲ አይነት እንግዲህ አይደንቲፋይ ልናደርግ የምንችለው ዲቴል አናላይሲስ ኮንተንቱ ምን ለማስተላለፍ ነው የፈለገው ሜሴጁ ላይ ነው ማለት ነው ትኩረት የምናደርገው ኢንፎርማል ፋላሲ ላይ ስንመጣ ማለት ነው። if the given argument is inductive if a given argument is inductive it cannot contain a formal fallacy። ቅድም ስላችሁ እንደነበረ ኢንደክቲቭ አርጊመንት ከሆነ ፎርማል ፋላሲ አይደለም ማለት ነው። ፎርማል ፋላሲ አይፈጸምበትም ኢንዳክቲቭ አርጊመንት ከሆነ። ፎርማል ፋላሲ የሚፈጸመው ሁልጊዜ መሰለኝ ማለት ነው ዲዳክቲቭ አርጊመንት ላይ ነው። ነገር ግን ኢንፎርማል ፋላሲ ምን ላይ ይፈጸማል ማለት ነው ዲዳክቲቭ ላይም ኢንዳክቲቭ ላይም ሁለቱንም ይፈጸማል። ነገር ግን ኢንዳክቲቭ አርጊመንት ፎርማል ፋላሲ አይገኝበትም። ወይም ደግሞ ፎርማል ፋላሲን ሁሌም ልናገኝ የምንችለው ምንድን ላይ ነው ማለት ነው ዲዳክቲቭ አርጊመንት ላይ ብቻ ነው ማለት ነው። ለኢንፎርማል ፋላሲ ኤግዛምፕል ስናይ ደግሞ ማለት ነው ኦልሞስት ኦል ፋክተሪስ አር ፕላንትስ፣ ኦልሞስት ኦል ፋክተሪስ አር ፕላንትስ አስታውሱ ኦልሞስት ኦል ፋክተሪስ አር ፕላንትስ። ስለዚህ ሁሉም ማለት ይቻላል ነው። አሁን ኦልሞስት ኦል ፋክተሪስ አር ፕላንትስ ማለት ሁሉም ማለት በሚቻል ደረጃ ፋክተሪዎች ፕላንት ናቸው አለ ማለት ነው። ሁሉም በሚቻል ደረጃ ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል፣ ሁሉም ፕላንት በሚባል ደረጃ ክሎሮፊል አላቸው ወይም ደግሞ ክሎሮፊል ይዘዋል ማለት ነው። ዜርፎር ፕሮባብሊ ኦልሞስት ኦል ፋክተሪስ አር ቲንግስ ዛት ኮንቴን ክሎሮፊል ማለት ነው። አሁን እዚህ ጋር ቅድም ኦል እና ምናምን ነገር የሚሉ ካሉ ምንድነው ብለን ነበር ማለት ነው ካቴጎሪካል ሲሎጂዝም ነው ብለናል ማለት ነው። እዚህ ጋር ግን ኦልሞስት የምትለው ነገር የሆነ ፋክተር አላት እዚህ ጋር ኦልሞስት። ስለዚህ የሆነ ሰምቲንግ ያልሆነ አለ ማለት ነው። የሆኑ ፋክተሪዎች ፕላንት ያልሆኑ አሉ፣ ሰምቲንግ ፕላንት ሆነው ደግሞ ክሎሮፊል ይላቸዋል ማለት ነው እዚህ ጋር። ስለዚህ ምን እንድንል ያስገድደናል ማለት ነው። ይሄንን ኢንደክቲቭ አርጊመንት ነው እንድንል ያስገድደናል ማለት ነው። ዜርፎር ፕሮባብሊ ኦልሞስት ኦል ፋክተሪስ አር ቲንግስ ዛት ኮንቴን ክሎሮፊል። እዚህ ጋር አሁን ስትራክቸራሊ ስትሮንግ ነው የስ ኢንዳክቲቭ አርጊመንት ስለሆነ ስትሮንግ ነው እንጂ ቫሊድ ነው አይደለም። እዚህ ጋር ቫሊድ የምንለው ነገር ለዲዳክቲቭ አርጊመንት ስለሆነ ማለት ነው። እዚህ ጋር ለኢንዳክቲቭ አርጊመንት እንዳለ ማለት ነው ስትሮንግ ነው እንላለን። እያንዳንዱ ነገር አሁን እዚህ ጋር ፕሪሚሲሱን ትሩ ነው ብለን ብንነሳ ኮንክሉዥኑ ፎልስ የሚሆንበት አጋጣሚ ያን ያህል የለም ነው እንጂ አለ። ምክንያቱም ኦልሞስት አንድም ትሆን ስለዚህ አንድ ፋክቶሪም ትሆን ፕላንት ያልሆናል ማለት ነው። አንድም ፕላንት ትሆን ክሎሮፊል የሌለው አለ ማለት ነው። ስለዚህ በዚህ ምክንያት ፕሮባብሊ ነው ልንል የምንችለው። እንደድል ሆኖ ያቺ ፋክቶሪ ፕላንት ያልሆነች ማለት ነው። ፕላንት ያልሆነች ፋክቶሪ ልትሆን ትችላለች። ወይም ደግሞ ያቺ ፕላንት የሆነች ነገር ግን ክሎሮፊል የሌላት ደግሞ ልትኖር ትችላለች ማለት ነው። ስለዚህ በዚህ ምክንያት ነው ፕሮባብል የምትለውን ያመጣናት ማለት ነው። ኢት ኮንቴንስ የፋላሲ ኦፍ ኢኩዊቮኬሽን ይባላል። ኢኩዊቮኬሽን የሚባለው ነገር እዚህ ጋር ይመጣል ማለት ነው። አሁን እዚህ ጋር ፕላንት የምትለውን ነገር በሌላ እየተረጎም ነው ማለት ነው። አሁን ፋክተሪዎች ፕላንት አይሆኑም። ይሄ ትሩ ማይሆን ነገር ነው።
ኦልሞስት ኦል ፕላንትስ አር ቲንግስ ዛት ኮንቴን ክሎሮፊል። አሁን ህጸጹ የተፈጸመው ወይም ደግሞ ፋላሲው የተፈጸመው ስለዚህ የት ላይ ነው ማለት ነው? የመጀመሪያው ፕሪሚስስ ላይ ፕላንት የምትባለው ነገር ኢንተርፕሬት ስትደረግ በሌላ አቅጣጫ ማለት ነው ኢንተርፕሬት የተደረገችው ይቺ ፕላንትስ የምትለው ነገር ማለት ነው። ፕላንትስ የምትለዋ ነገር በሌላ አቅጣጫ ኢንተርፕሬት ስለተደረገች ፋላሲ ኦፍ ኢኩቮኬሽን ተፈጸመበት እንላለን ማለት ነው። ይሄ የምን አይነት ነው? ከአምስቱ የኢንፎርማል ፋላሲ አይነቶች ውስጥ እንግዲህ ፋላሲ ኦፍ አምቢጊዩቲ የሚባለው ደግሞ አንድን ቃል በተለያየ ተርጉሞ ወይም ደግሞ ግልጽ ባልሆነ ነገር ተርጉሞ ክላሪቲ የጎደለው ነገር ነው ማለት ነው። ክላሪቲ የጎደለው ነገር ነው። ፕላንትስ የምትለዋን ነገር አላወቅናትም። ኦል ፋክተርስ አል ፕላንትስ ሊሆኑ ስለማይችሉ ማለት ነው። ሁሎችም ፋክተሮች ፕላንት ሊሆኑ አይችሉም። ስለዚህ ዜጋ ፕላንት የምትለው ነገር ኢንተርፕሬት የተደረገበት መንገድ ትክክል ያልሆነ ነው ማለት ነው። ይቺ ትክክል ስላልሆነች አንድ ቃል ብቻ ስለሆነች ፋላሲ ኦፍ ኢኩቮኬሽን ይባላል ማለት ነው። ሙሉ ስቴትመንቱ ቢሆን ኑሮ ደግሞ ምን እንለው ነበር ማለት ነው? ፋላሲ ኦፍ አምፊቦሊ የምንለው ፋላሲ ይፈጸምበት ነበር ማለት ነው። ይህንን እያንዳንዱ ነገር በኋላ እናየዋለን። እንደው አሁን ለመግቢያ ያህል ነው እንጂ ታይፕስ ኦፍ ኢንፎርማል ፋላሲ እንግዲህ ታይፕስ ኦፍ ኢንፎርማል ፋላሲ ላይ ስንመጣ ፋላሲ ኦፍ ፎልስ ኮዝ ፋላሲ የሚባል አለ። ኢንፎርማል ፋላሲ ታይፖችን ስንመጣ ፎልስ ኮዝ ፋላሲ የሚባል አለ፣ ፋላሲ ኦፍ ሪሌቫንስ የሚባል አለ፣ ፋላሲ ኦፍ ፕሪሰፕሽን የሚባል አለ፣ ፋላሲ ኦፍ አምቢጊዩቲ፣ ፋላሲ ኦፍ ግራማቲካል ይባላል ማለት ነው። እነዚህ ናቸው እንግዲህ ያሉን የፋላሲ አይነቶች ማለት ነው። አሁን እያንዳንዳቸውን ደግሞ እስኪ እንግዲህ ራፍ ላይ ለማየት እንሞክር። ፋላሲ ፎልስ ኮዝ የምንለው ነገር ምንድነው? የሆነ ኮዝ ያልሆነ ነገር ኮዝ አስመስሎ ማቅረብ ማለት ነው። የሆነ ኮዝ ያልሆነ ነገር ግን ኮዝ አስመስሎ ይሄ ነገር የሚፈጸመው የት ላይ ነው ማለት ነው? እንዴት ነው? ይቅርታ በጣም እዚህ ጋር ፎልስ ኮዝ መባል ሳይሆን ያለበት ፋላሲ ኦፍ ዊክ ኢንደክሽን ተብሎ ነው። እዚህ ጋር ፎልስ ኮዝ የሚባለው ነገር ፋላሲ ኦፍ ዊክ ኢንደክሽን ላይ ነው ያለው። ስለዚህ ፎልስ ኮዝ የምትለውን ፋላሲ ኦፍ ዊክ ኢንደክሽን በሚለው ተኩት። ፎልስ ኮዝ ከሱ ውስጥ ያለ ስለሆነ ማለት ነው። ፋላሲ ኦፍ ሪሌቫንስ የሚባለው ነገር ደግሞ ምንድነው ማለት ነው? ፕሪሚሲሶቹ ለኮንክሉዥኑ ኢሪሌቫንት አይደሉም ማለት ነው። ሎጂካሊ ኢሪሌቫንት አይደሉም፣ ነገር ግን ሳይኮሎጂካሊ ወይም ደግሞ ኢሞሽናሊ ሪሌቫንት የሆኑና ነገር ግን ፕሪሚሲሱ ለኮንክሉዥኑ ሎጂካሊ ኢሪሌቫንት ወይም ደግሞ የማያገለግል ምንም የማያገናኛቸው ሎጂካሊ የማይገናኙ አይነት ፋላሲ የሚፈጸምበት ከሆነ ፋላሲ ኦፍ ሪሌቫንስ ተፈጸመበት ብለን እናገራለን ማለት ነው። ፋላሲ ኦፍ ፕሪሰምፕሽን የምንለው ነገር ደግሞ ጥያቄ ሊያስነሳበት የሚችለውን የፕሪሚሲስ አይነት ሆን ብሎ የሚተው ከሆነ ፋላሲ ኦፍ ፕሪሰምፕሽን ተፈጸመበት ብለን እናገራለን ማለት ነው። ፋላሲ ኦፍ አምቢጊዩቲ የሚባለው ነገር ደግሞ ካሁን በፊት እንዳየነው ፕላንትስ የምትባለው ነገር ኢንተርፕሬት የተደረገችው በተለየ ነው። ክላሪቲ የሚጎለው ነገር ያልነው አይደለ? ስለዚህ ክላሪቲ በጎደለው በክላሪቲ ምክንያት ማለት ነው ኢንክላሪቲ በመሆን ይሄ ቫጊነስ የበዛበት ማለት ነው። ኖት ክሊር ያልሆነ ነገር በዚህ መልኩ ኢንተርፕሬት ተደርጎ የሆነ ኮንክሉዥን የሚሰጥ ከሆነ ፋላሲ ኦፍ አምቢጊዩቲ የተፈጸመበት ብለን እናገራለን ማለት ነው። ፋላሲ ኦፍ አምቢጊዩቲ ሁለት አይነት አሉ። ፋላሲ ኦፍ ግራማቲካል የሚባሉት ሁለት አሉ ማለት ነው። ፋላሲ ኦፍ ግራማቲካል ስንመጣ ደግሞ ግራማቲካል የሆነ ነገሮች እነዚህ የፎርም ለምሳሌ ከአንዱ ተነስተን ወደ ከፓርት ሆል እና ፓርት ቱ ሆል እና ሆል ቱ ፓርት የምንመጣበት ነው ፋላሲ ኦፍ ግራማቲካል የሚባለው። እንዴት ኔምድ እንደተደረገ እስኪ ቀጣይ እናየዋለን። ደግሞ ፋላሲ ኦፍ ግራማቲካል ለምን ተባለ ታዲያ ፓርት ቱ ሆል ሆል ቱ ፓርት የምንመጣ ከሆነ ማለት ነው። ለምሳሌ የሰው ልጅ አለ፣ ከዛ የሰው ልጅ ሆል ነው ብለን ብናስብ ከዛ ስለ እጁ የምናወራ ከሆነና ስለ እጁ ኮንክሉድ የምናደርግ ከሆነ የሆነ ነገር ስለዚህ ከሆሉ ተነስተን ወደ ፓርት ነው የመጣ ነው ማለት ነው። ይሄ ፋላሲ ኦፍ ምን ይባላል ማለት ነው? ዲቪዥን ይባላል። ከእጁ ተነስተን ደግሞ ለምሳሌ አሁን የሰው ልጅ እንደ ምክንያት ብንወስድ ከእጁ ተነስተን የሆነ ፕሪሚሲስ ከዛ በኋላ ዘሆል ፓርቱን የሆነ ኮንክሉድ የምናደርግ ከሆነ ደግሞ ምን ይባላል ማለት ነው? ፋላሲ ኦፍ ኮምፖዚሽንስ ይባላል ማለት ነው። እነዚህ ነገሮች እንግዲህ ያሉ ፎልስ ኮዝ የምትለዋን እንግዲህ ዊክ ኢንደክሽን በሚለው ተኩት። ፋላሲ ኦፍ ዊክ ኢንደክሽን ውስጥ ነው ያለ ፎልስ ኮዝ የሚባለው ነገር ማለት ነው። ቀጣይ እናየዋለን። ፋላሲ ኦፍ ሪሌቫንስ የሚባሉት እነማን ናቸው ብለን ስናገር ቅድም እንደነገርኳቸው ፕሪሚሲሱ ለኮንክሉዥኑ ሎጂካሊ ሪሌቫንት ሆኖ ነገር ግን ሳይኮሎጂካሊ በሆነ ነገር የሚገናኝ ከሆነ ሳይኮሎጂካሊ ወይም ደግሞ ኢሞሽናሊ ሪሌቫንት ከሆነ ፋላሲ ኦፍ ሪሌቫንስ ሪሌቫንት የመሆን ችግር ነው ማለት ነው ያለበት ያ ነገር። አሁን እዚህ ጋር ፋላሲ ኦፍ ሪሌቫንስ ላይ ስንመጣ 8 አይነት ፋላሲ ኦፍ ሪሌቫንስ አለው ማለት ነው። እያንዳንዶቹ ላይ እንግዲህ ፋላሲ ኦፍ ሪሌቫንስ ላይ 8፣ ፋላሲ ኦፍ ዊክ ኢንደክሽን ላይ 6፣ ፋላሲ ኦፍ ፕሪሰፕሽን ላይ 4፣ ፋላሲ ኦፍ አምቢጊዩቲ 2፣ ፋላሲ ኦፍ ግራማቲካል ላይ ደግሞ 2 አለው ማለት ነው። በድምሩ 22 ይሆናል ስትቆጥሯቸው። ከፎርማል ፋላሲ ጋር 23 አይነት ፋላሲዎች አሉ ማለት ነው። ከዛ በውስጣቸው ደግሞ ሌላ ያዙ አሉ። እነሱንም በቀጣይ የምናያቸው ነገሮች ይሆናሉ ማለት ነው። ከዛ ፋላሲ ኦፍ ሪሌቫንስ የሚባሉት እንግዲህ አፒል ቱ ፎርስ፣ አፒል ቱ ፒቲ፣ አፒል ቱ ፒፕል፣ አፒል ቱ አጌንስት ቱ ፒፕል፣ አክሲደንት፣ ስትራውማን፣ ሚሲንግ ዘ ፖይንት፣ ሬድ ሄሪንግ የሚባሉ 8 አይነት ፋላሲዎች አሉ ማለት ነው። አፒል ቱ ፎርስ ምንድነው ነገር ምንድነው? አንድ ነገር በማስፈራራት
ታደርጋለህ ካላደረግክ ግን ይሄ ይከተልሃል ብለን የሆነ አንዲዛይረብል የሆነ ቢሄቪየር የሚመጣ አይነት ከሆነ ምን ላለ ማለት ነው አፒል ቱ ፎርስ ተፈጸመ እንላለን ማለት ነው። አፒል ቱ ፒቲ ከሆነ ደግሞ ምንድነው ማለት ነው አንድ ነገር በማሳዘን በመለመን እኔ እኮ እንደዚህ ችግር ስላለብኝ ነው እንደዚህ ችግር ስላለብኝ ነው ብለን የሆነ ኮንክሉዥን እንሰጥ ከሆነ እንደዛ ብለን የሆነ ኮንክሉዥን ሰው እንዲቀበለን ከሆነ ያንን መማፀኛ የምናቀርበው አፒል ቱ ፒቲ የሚባለው ፋላሲ ተፈጸመ ብለን እናገራለን ማለት ነው። አፒል ቱ ፒፕል ደግሞ የምንለው ነገር በሰዎች ተመርኩዘን ሰዎች ላይ የሆነ ዲፔንድ ሆነን የምንናገረው የሆነ ነገር እናገርና ከዛ በኋላ ኮንክሉድ የምናደርግ ከሆነ አፒል ቱ ፒፕል እንለዋለን ማለት ነው። አፒል ቱ አጌንስት ፒፕል የምንለው ደግሞ ምንድነው ማለት ነው የሆነ አርጊመንት ከተሰጠ በኋላ አርጊመንቱን ትተን ምኑ ላይ ማለት ነው ሰውየው ላይ የሆነ አጌንስት ሰውየውን እየተናገረውን ሰው የምናጠቃ ከሆነ ማለት ነው ምን ይባላል አፒል ቱ አጌንስት ዘ ፒፕል የሚባለው ፋላሲ ተፈጸመ ብለን እናገራለን። አክሲደንት የሚባለው ነገር ደግሞ ማለት ነው የሆነ ጀነራል ሩል አለ የሆነ የተሰጠ ሩል አለ ወይም ደግሞ በህገ መንግስት የጸደቀ ያንን ብድግ እናደርግና ለአንድ ነገር ላይ መስጠት ማለት ነው የሆነ ስፔሲፊክ ኬዝ ላይ መስጠት ያ ደግሞ ትክክለኛ ያልሆነ ወይም ደግሞ ሊሆን የማይችል ነገር ብለን በእንዝላልነት ወይም ደግሞ በግብዝነት ልናደርገው የምንችለው ነገር ለምሳሌ አንድ ሰው በጭዌ ሰውን ከገደለ መታሰር አለበት የህገ መንግስቱን ራይት ወይም ደግሞ ግዴታ ይናገርና የህግ መቅጫ ላይ ይናገርና ስለዚህ ዶክተሮች ሰውን በቢላ ይቀዳሉ ሰርጀሪ ሲሰሩ ምናምን ነገር ስለዚህ እነዛም በቢላ ቀደዋል እነዛኞችን በቢላ ወንጀለኞችን በቢላ ወግተዋል ሰርጀሪ የሚሰሩት ዶክተሮች ደግሞ በቢላ ወግተዋል ስለዚህ እነሱ መታሰር አለባቸው ብሎ ኮንክሉዥን የሚሰጥ ከሆነ አክሲደንት ፋላሲ የሚባለው ነገር ተፈጸመበት ብለን እናገራለን። ስትሮማን ፋላሲ የሚባለው ነገር ደግሞ ምንድነው የሆነ ነገር መጀመሪያ የሆነ ሰው ኮንክሉዥን እንደዚህ ብሎ የሆነ አርጊውመንት ይሰራል ማለት ነው የሆነ አርጊውመንት ከሰራ በኋላ ያንን አርጊውመንት እነሱ በሚመቻቸው መንገድ ሌላ ሰው ማለት ነው ለነሱ በሚመቻቸው መንገድ ኢንተርፕሬት ያደረጉትና ከዛ በኋላ ያንን አርጊውመንት ውድቅ ማድረግ ለምሳሌ መጽሐፉ ላይ ያለ አንድ ኤግዛምፕል ምንድነው ማለት ነው አንድ ሰው በስኩል ኮምፓውንድ ላይ መጸለይ መቅረት አለበት የሃይማኖት መጸለይ መቅረት አለበት የሚል ነገር ተናገረ ማለት ነው አርጊውመንት ይሄ ነገር መቅረት አለበት አሁን ሌላ ሰው ይሄንን አርጊውመንት በሎጂካሊ ተከራክሮ ዲስፕሩቭ ማድረግ እየቻለ ከዛ በኋላ አይ ይሄንን አርጊውመንት ያቀረበው ሰውዬ እኮ እምነት ጠል ነው አገሪቱን እምነት የለሽ ሊያደርጋት ነው ይሄ በገሃድ ወይም ደግሞ በአደባባይ አገሪቱን እምነት የለሽ የማድረግ ስራ ነው ስለዚህ እሱ ያቀረበው ይሄ በስኩል ኮምፓውንድ ውስጥ መጸለይ የለበትም ያለውን አርጊውመንት መጣል አለበት ብሎ ሌላ ሰው ይከራከራል ማለት ነው ስለዚህ አሁን ይሄ መቅረት የለበትም የሚለውን ነገር ከእምነት የለሽ ጋር እምነት የለሽ ወደሚለው ኢንተርፕሬት አደረገና ምን አደረገው ማለት ነው ሌላ መልክ አስያዘው ይሄ ምን ይባላል ማለት ነው ስትሮማን ሞስት ፕሮባብሊ እቺ ነገር የምትፈጸመው በማን ማለት ነው በፖለቲሻኖች ነው ፖለቲከኞች አንድ የነሱ ያልሆነውን ደግሞ እነሱ የማይደግፉት የፖለቲካ ፓርቲ የሆነ ነገር ሲናገር እነሱ ወደሚፈልጉት ኢንተርፕሬት ያደርጉና እንደዚህ ለማለት ፈልጎ ነው እንደዚህ ለማለት ፈልጎ ነው ብለው ሌላ መልክ ሰጡትና ስለዚህ እነሱ ያሉት ነገር ለበጎ ሳይሆን ለመጥፎ ነው ብለው የሚናገሩበት ወይም ደግሞ የሚጠቀሙት የፋላሲ አይነት ስትሮማን ፋላሲ ይባላል ማለት ነው ሚሲንግ ዘ ፖይንት ምንለው ነገር ደግሞ ምንድነው አንድ ሰው የሆነ ኮንክሉዥን ይሰጣል ከዛ በኋላ የሆነ አርጊውመንት ይሰጣል ያንን አርጊውመንት ከዛ በኋላ ያንን አርጊውመንት ለማለት ሎጂካሊ ለማድረግ እነሱ ደግሞ እንጠቀማለ ማለት ነው ሌላ አይነት ወይም ደግሞ የማይገባ አይነት ኮንክሉዥን ይሰጣሉ ማለት ነው ለምሳሌ የኢትዮጵያ ትምህርት በጣም ወዳሁኑ እየተበላሸ መጥቷልና ትውልዱንም እየቀረጸ አይደለም ብዬ ለምሳሌ እኔ አንድ አርጊውመንት ብሰጥ ይሄንን ተከራክሮ አይ በዚህ መልኩ እየሰጠ ነው ብሎ መከራከር ካለበለዛም ደግሞ አዎ ልክ ነው ምናምን ነገር ብሎ እኔን ማገዝ ወይም ደግሞ ሰፖርት ማድረግ ሲገባው አንድ ሰው ይላል ማለት ነው በቃ ስለዚህ የኢትዮጵያ ትምህርት መቋረጥ አለበት የሚል ኮንክሉዥን ለምሳሌ ቢሰራ ይሄው ሚሲንግ ዘ ፖይንት ነው ማለት ነው ምክንያቱም ማይሆን ኮንክሉዥን ነው የሰጠው ወይም ደግሞ ማይጠቅመን ማለት ነው ስለዚህ ምን ይባላል ማለት ነው ሚሲንግ ዘ ፖይንት ፋላሲ ተፈጸመበት ብለን እናገራለን ሬድ ሄሪንግ ብለን በመናገርበት ሰዓት ደግሞ ምንድነው ማለት ነው የሆነ አርጊውመንት አለ አንድ ሰው የሆነ አርጊውመንት ለምሳሌ የሆነ መኪና አየና ያቺ መኪና ያወጣችው እኮ ይሄን ያህል 4 ሚሊዮን ብር ነው ግን ይገባታል ብለህ ታስባለህ እስኪ ሐሳብህን ስጥ ለምሳሌ ተብሎ የሆነ ሰው
ቢጠየቅ ከዛ በኋላ ስለዚህ ነገር መመለስ ባይፈልግ ያ ሰው ደግሞ ምን ይላል ማለት ነው? መንገዱ በጣም አሪፍ ስላልሆነ ይህን መኪና መግዛት አስፈላጊ አይደለም። መንገዱ እኮ በጣም የተበላሸ ነው፣ የምታየው ነገር በየመንገዱ ጎርፍ እየበላቸው ነው፣ መንግስታችን ሊጠግነውም አልቻለም ምናምን ነገር ብሎ ለምሳሌ ሌላ አሁን ስለ መንገዱ ስለ መንግስት ምናምን ነገር የሚሄድ ከሆነ ምን ብሏል ማለት ነው? አድበስብሶ አለፋት ማለት ነው። ያችን ነገር ላለመመለስ 4 ሚሊዮን ብር መግዛቱ የመኪና ትክክል ነው ብለህ ታስባለህ የተባለው ነው። ደግሞ እንዴት ነው ሀሳብ ምንድን ነው የተባለውን ነገር ትቶ ስለ መንገዱ ስለ መንግስት ምናምን ነገር ሌላ አስቀየሰ ማለት ነው። ሬድ ሄሪንግ የምንለው ነገር ማስቀየስ ነው። ማስቀየስ የሆነ ነገር ማስቀየስ፣ ላለመመለስ መፈለግ፣ ለአርጊውመንቱ ኮንክሉዥን ላለመስጠት መፈለግ፣ በዚህ ሰዓት የሚሰራ ምን ይባላል ማለት ነው? ሬድ ሄሪንግ ይባላል ማለት ነው። አፒል ቱ ፒፕል ምንለው ደግሞ የፋላሲ ኦፍ ሪሌቫንስ ታይፕ ነው፣ አይተነዋል። ከዛ በኋላ አፒል ቱ ፒፕል ምንለው ነገር በምን ይፈጸማል ብለን እንዴት ነው የሚፈጸመው፣ በምን አይነት መልኩ ኮሚኒኬት ሊደረግ ይችላል ብለን ስናስብ አንደኛ ዳይሬክት እና ኢንዳይሬክት አፕሮች ተብሎ በሁለት ይከፈላሉ። ዳይሬክት አፕሮች የሚባለው ነገር ምንድነው ማለት ነው? በአንድ ወገንና አፒል ቱ ሞሽን የሚባሉት ሁለቶቹ ናቸው ማለት ነው፣ ዳይሬክት ላይ የምናያቸው። ነገር ግን መጽሐፋችን ያስቀመጠው ዳይሬክት አፕሮች እና ኢንዳይሬክት አፕሮች ብሎ ዳይሬክት አፕሮችን ዳይሬክትሊ የሰውን ሞቢሊቲ የሚንቀሳቀስበት አይነት ነው ይላል ማለት ነው። የሆነን ነገር በማንሳት ብዙ ሰው እኛን እንዲከተለን ያንን አርጊውመንት እንዲደግፍ ማድረግ እሱ ምን ይባላል? ዳይሬክት ይባላል። ኢንዳይሬክት የምንላቸው ነገሮች ደግሞ ኢንዲቪዥዋሉን በመነካካት ማለት ነው። ኢንዲቪዥዋሉን በማነሳሳት በማሳይሆን ኢንዲቪዥዋሉን በማነሳሳት የሚፈጸም ኮንክሉዥናችን ወይም ደግሞ አርጊውመንታችን እንዲደግፉ የማድረግ ስራ ምን ይባላል ማለት ነው? ኢንዳይሬክት አፕሮች ተብሎ ይከፈላል ይላል። ነገር ግን አሁን እዚህ ጋር 4 ነገሮችን ማየት አለብን፣ ዳይሬክትም በኢንዳይሬክትም በሁለቱም ማለት ነው። በአንድ ወገን የሚባለው እንግዲህ ምንድነው ማለት ነው? ማሱን አንዴ እንዲነሳ ማድረግ፣ የሆነ ስሜቱን በመንካት ሊሆን ይችላል፣ አፒል ቱ ሞሽን ማለት ነው። የሆነ ስሜቱን በመንካት ሊሆን ይችላል፣ በዚህ ሰዓት እንላለን ማለት ነው አፒል ቱ ሞሽን። ነገር ግን መጽሐፋችን ላይ አፒል ቱ ሞሽን የሚል የለም፣ አፒል ቱ ኢሞሽን የሚል የለም። አፒል ቱ ኢሞሽን የሚል ኮንሳይዝ ኢንትሮዳክሽን ቱ ሎጂክ የሚለው መጽሐፍ ላይ የሄርሊ መጽሐፍ ማለት ነው፣ እዛ ጋር ማየት ትችላላችሁ እንጂ መጽሐፋችን ላይ በአንድ ወገን ስኖበሪ እና አፒል ቱ ቫኒቲ እነዚህ ነገሮች ናቸው ያሉት ማለት ነው። እንግዲህ በአንድ ወገን ማለት ምን ማለት ነው? አንድ ህዝቡ ሊፈልገው የሚችል ነገር በማንሳት አርጊውመንታችን እንዲደግፍ ማድረግ ማለት ነው። ለምሳሌ ተማሪዎችን ፈተና እየከበደብን ነው፣ ስለዚህ ፈተና እንዲቀልልን ማድረግ አለብን። አሁን ፈተና እየከበዳቸው ትምህርት ቤቶች ላይ ለምሳሌ ሄደን ፈተና እየከበደብን ስለሆነ ስለዚህ ለምን አናምጽም ለምሳሌ። ስለዚህ አሁን ይቺ ፈተና መክበዱ የሁሉ መሆኑን አይቶ የሁሉ የጋራ ሀሳብ መሆኑን አይቶ ማለት ነው ለኮመን ከዙ ማነሳሳት ነገር ይህ ምን ይባላል? በአንድ ወገን ይሄ አፒል ቱ ሞሽን፣ በአንድ ወገን ሳይሆን አፒል ቱ ሞሽን ይባላል ማለት ነው። የሆነ ነገራቸውን ነክቶ ማነሳሳት። በአንድ ወገን የሚባለው ደግሞ ምንድነው ማለት ነው? ብዙ ሰው ይህን ነገር እያደረገው ስለሆነ አንተም ማድረግ አለብህ ነው የሚለው። አንተም ማድረግ አለብህ፣ ስለዚህ ኮንክሉዥኑ አንተም ማድረግ አለብህ የሚለው ይሆናል ማለት ነው። ምክንያቱም ብዙ ሰው እያደረገው ስለሆነ። ስለዚህ እዚህ ጋር ምን ተደረገ ማለት ነው? አሁን እዚህ ጋር እውነታ በአክሴፕታቢሊቲ ተለወጠ ማለት ነው። ብዙ ሰው አክሴፕት ስላደረገው ወይም ደግሞ ብዙ ሰው ፕሪፈር ስላደረገው ያ ነገር ትክክል ነው ብሎ ማመን ይህ ምን ይባላል? በአንድ ወገን ይባላል ማለት ነው። አፒል ቱ ሞሽን እንግዲህ የሆነ ስሜት ነክቶ እንደ ኮመን ኮዝ ተጠቅሟችን የሆነን ማህበረሰብ ወይም ደግሞ የሆነ ህዝብ አርጊውመንቱን ሳፖርት እንዲያደርግ ሞቢላይዝ ማድረግ መቻል አፒል ቱ ሞሽን ይባላል ማለት ነው። ስኖበሪ የሚባለው ነገር ደግሞ አንድ ሰው ነው ታርጌት አድርጎ የሚመጣው አንድ ሰው ማለት ነው። ለምሳሌ ይሄ ስኖበር የሚባለው ነገር ሞስት ፕሮባብሊ ማስታወቂያ ላይ ያለ፣ ለምሳሌ አንድ የሆነ የጫማ ብራንድ የሚያስተዋውቅ ድርጅት ማለት ነው ምን ይላል? ይሄ ጫማ የሚገባው ለጥሩ ሰዎችና ለተመረጡ ሰዎች ብቻ ነው፣ ስለዚህ አንተም የተመረጥህ ነህ፣ ይህንን ነገር ልትገዛው ይገባል ይላል ማለት ነው። እዚህ ጋር አሁን ኮንክሉዥን ምንድነው? አንተ የተመረጥህ ስለሆንክ ይህንን ጫማ ግዛ ነው። ምክንያቱም ይሄ የሚያገለግለው ይሄ ጫማ የሚሆነው ለተመረጡ ሰዎች ብቻ ነው ብሎ ይሰጣል ማለት ነውና ሰውን ማታለል ነው። የሆነ አድናቆት እንዲሰማው የተለየ ሆነ ብሎ እንዲያስብ ማድረግ፣ ኳሊቲውን በጣም አግዝፎ ማሳየት፣ እነዚህ ምን ይባላል ማለት ነው? ስኖበር ይባላል። አፒል ቱ ቫኒቲ የሚለው ነገር ደግሞ ምንድነው? አንድ የሆነ ፌመስ የሆነ ሰው ስላደረገው አንተ ማድረግ አለብህ። ለምሳሌ በኢትዮጵያ ውስጥ ጠቅላይ ሚኒስትሩ የለበሰውን ሱፍ አለ፣ ስለዚህ እሱን አንተም መልበስ አለብህ፣ ምክንያቱም ጠቅላይ ሚኒስትሩ ለብሶታል ብሎ ይናገራል ማለት ነው። አሁን እዚህ ጋር ምንድነው
ፌመስ የሆነ ሰው ስለተጠቀመው ወይም ደግሞ ስለለበሰው ወይም ደግሞ ያንን ነገር ስለፈለገው አንተም ማድረግ አለብህ፣ አንተም ማድርገው ማለት ነው። ስለዚህ እዚህ ጋር ደግሞ ምንድነው ማለት ነው ትሩዝ በምን ተቀየረ? በፖፑላሪቲ ማለት ነው፣ ወይም ደግሞ ፌመስ በመሆን ተቀየረ ማለት ነው። ስኖበሪ ላይ ደግሞ ምንድነው ኳሊቲ ወይም ደግሞ አድማየር ማድረግ በእውነታ ተቀየረ ማለት ነው። አፒል ቱ ሞሽን ላይ ስንመጣ ደግሞ ይሄ ስሜት ወይም ደግሞ ኢሞሽን በእውነታ ተቀየረ ማለት ነው። እዚህ ጋር አፒል ቱ ፒፕል የሚባል ፋላሲ ተፈጸመ ብለን እንናገራለን ማለት ነው። እያንዳንዳቸውን እናያቸዋለን። አሁን እዚህ ጋር ለመግቢያ ያክል ነው እንጂ አፒል ቱ አጌንስት ፒፕል የሚባለው ደግሞ አቢሲቭ ሰርከምስታንስ ዩቶ የሚባል አለ ማለት ነው። አቢሲቭ ማለት አርጊመንቱን ትተን ሰውየውን የሆነ ነገር ማለት ነው የሆነ የሚያሸማቅቅ ነገር መናገር ማለት ነው። ለምሳሌ አንድ ሰው የሆነ አርጊመንት ቢናገር ከዛ በኋላ አይ እሱ እኮ መምተኛ ስለሆነ ለምሳሌ አገራችን በሚቀጥሉት 50 ዓመታት ጥሩ ደረጃ ላይ ትደርሳለች ለምሳሌ ብሎ አንድ ሰው ቢሰጥ ከዛ በኋላ እኔ ደግሞ አይ እሱ እኮ ሲጀመር የሚያስበው ነገር ትክክል አይደለም፣ የአእምሮ ችግር አለበት ብዬ የምናገር ከሆነ ሰውየውን አታክ እያደረኩት ነው ማለት ነው። ይሄ አቢዩሲቭ ይባላል። ሰርከምስታንስ የምንለው ነገር ደግሞ ከአሁን ሰውየው አርጊመንቱን የሰጠው ሰውዬ ካለበት ሲቹዌሽን ወይም ደግሞ ኮንዲሽን ጋር አያይዘን የምንናገረው ነገር ከሆነ ለምሳሌ ጠቅላይ ሚኒስትሩ ኢትዮጵያ በሚቀጥሉት 50 ዓመታት በዓለማችን ከ3 ሀገራት ውስጥ ተርታ ትሰለፋለች ለምሳሌ የሚል አርጊመንት ቢሰጥ ከዛ በኋላ አይ እሱ እኮ ጠቅላይ ሚኒስትር ስለሆነ እንዲወደድ ነው እንደዛ የሚል ምናምን ነገር ብዬ የምናገር ከሆነ ሰውየው ባለበት ወይም ደግሞ ጠቅላይ ሚኒስትሩ ባለበት ኮንዲሽን አጌንስት እያደረኩ ነው ማለት ነው። በኮንዲሽኑ ሎጂኩ ላይ አይደለም እየሄድኩ ያለው ወይም ደግሞ አርጊመንቱ ላይ አይደለም እየሄድኩ ያለው ማለት ነው። ዩቱ የሚባለው ደግሞ ወይም ደግሞ ቱኮክ ይባላል እንግዲህ በላቲን እሱን የላቲን ስማቸውን እያንዳንዳቸውን እናያቸዋለን በሚቀጥለው። ዩቱ የምንለው ነገር ደግሞ ምንድነው ማለት ነው? አንተ እያደረከው ስለሆነ እኔም ባደርገው ምን ችግር አለው? ለምሳሌ አንድ መምህር በደንብ ማንበብ አለብህ፣ በደንብ ጠንክረህ አንብበህ ትልቅ ደረጃ መድረስ አለብህ ለምሳሌ ብሎ የሆነን ተማሪ ቢመክረው አንተ መቼ አንብበህ ጥሩ ደረጃ ደረስክ? አንተ ለምን እንደ ጥሩ ደረጃ ሳታደርስ እኔን ጥሩ ደረጃ ድረስ ትለኛለህ? አንተ ለምን ሳታነብ እኔን አንብብ ትለኛለህ ብሎ አጌንስት የሚያደርገው ከሆነ ዩቱ ይባላል ማለት ነው። አንተ ካላደረከው እኔም አላደርገውም፣ አንተ ካደረከው ደግሞ እኔ የማላደርግበት ምክንያት ምንም የለም ብሎ ይከራከራል ማለት ነው። ፋላሲ ኦፍ ዊክ ኢንደክሽን የምንለው ደግሞ ቅድም እንደነገርኳችሁ ፋላሲ ኦፍ ዊክ ኢንደክሽን ላይ ነው እንግዲህ ፎልስ ኮዝ የምናገኘው ብያችኋለሁ። ዊክ አናሎጂ፣ ፎልስ ኮዝ፣ ሃስቲ ጀነራላይዜሽን፣ አፒል ቱ አንኳሊፋይድ አውቶሪቲ፣ አፒል ቱ ኢግኖራንስ፣ ስሊፐሪ ስሎፕ ፋላሲ ይባላል ማለት ነው። ዊክ አናሎጂ የምንለው እንግዲህ የማይመሳሰል ነገሮችን ማመሳሰል። አንድ ነገር ለምሳሌ በከለር ስለተመሳሰለ ብቻ ለምሳሌ ሁለት መኪኖች ሁለቶችም ነጭ ስለሆኑ ሁለቶችም እኩል ፍጥነት ይሄዳሉ፣ ሁለቶችም ነዳጅ የመቆጠብ ትልቅ እኩል አቢሊቲ ያላቸው ብለን የምናገር ከሆነ ይሄ ያው ዊክ አናሎጂ ማለት ነው። ከለራቸው ስለተመሳሰለ በሌላው ነገር ይመሳሰላል ማለት አይደለም። ይሄ ምን ይባላል? ዊክ አናሎጂ ይባላል ማለት ነው። እንግዲህ ኢንደክቲቭ አርጊመንት ፎርም ላይ ስንመጣ አናሎጂ፣ ኮዣል፣ ጀነራላይዜሽን፣ አውቶሪቲ፣ ሳይ የሚባሉ ነገሮች እንግዲህ ታስታውሱ ከሆነ እነዚህ አርጊመንት ፎርሞች ነበሩ ማለት ነው። እነዚህ ላይ የሚፈጸም ዊክ አናሎጂ እንግዲህ አናሎጂ አርጊመንት ላይ የሚፈጸም የፋላሲ አይነት ነው ማለት ነው። ፎልስ ኮዝ የምንለው ደግሞ ኮዣል ኢንፈረንስ ላይ ምን ኮሚት የሚደረግ የፋላሲ አይነት ነው። ሃስቲ ጀነራላይዜሽን የምንለው ነገር ደግሞ ጀነራላይዜሽን የምንለው ነገር ላይ ማለት ነው። ፎልስ ኮዝ የምንለው ነገር ደግሞ እንግዲህ ቀድም እንዳልኳችሁ ኮዝ ያልሆነን ነገር ኮዝ አድርጎ ማቅረብ፣ አንድ ነገር ፊትና ኋላ ሆኖ ስለመጣ የመጀመሪያ ያመጣው ለሁለተኛ ለመጣው ኮዝ ነው ብሎ መናገር፣ ሁለት ነገሮች አንድ ላይ ስለተፈጸሙ አንደኛው ለአንደኛው ኮዝ ነው ብሎ መናገር፣ ይሄ ፎልስ ኮዝ ፋላሲ ይባላል ማለት ነው። ወይም ደግሞ ብዙ ኮዝ እያለ አንዷን ብቻ ነጥለን አውጥተን ይሄ የዚህ ኮዝ ነው ብለን የምንናገር ከሆነ ለምሳሌ የኢትዮጵያ የትምህርት አካሄድ ወይም ደግሞ ፕሮሰስ እየተበላሸው በትውልዱ አለማንበብ ነው ወይም ደግሞ ጠንክሮ አለመስራት ነው ብዬ ብናገር ከብዙ ችግሮች ውስጥ አንዱን ብቻ መርጬ አወጣው ማለት ነው። ይሄ ስለዚህ ፎልስ ኮዝ ተፈጸመበት ብለን እናገራለን። ሃስቲ ጀነራላይዜሽን ነው ነገር ደግሞ ምንድነው ማለት ነው? ጀነራላይዝ ማድረግ በማንችልበት አጋጣሚ ማድረግ፣ ለምሳሌ አንድ 10 ሰዎች ለምሳሌ በኢትዮጵያ ውስጥ ያሉትን ፖፑሌሽን ወስድና ማለት ነው ልክ እንደ ፖፑሌሽን ከዛ በኋላ 3 ወይም 4 ሰዎችን አወጣና 3ቱም 4ቱም ሰዎች መጽሐፍ በደንብ ያነባሉ በደንብ ማለት ነው። ከዛ በኋላ ስለዚህ ጀነራላይዝ ሳደርግ ወይም ደግሞ ኮንክሉዥን ስሰራ የኢትዮጵያ ፖፑሌሽን ሁሉም በጣም አንባቢ ነው ብዬ የምናገር ከሆነ ሃስቲ ጀነራላይዜሽን ነው። ሊሆን የማይችል ነገርና የማይታመን ነገር ነው ማለት ነው። ይሄ ምን ይባላል? ሃስቲ ጀነራላይዜሽን ፋላሲ ተፈጸመበት ብለን እናገራለን ማለት ነው። አፒል ቱ አንኳሊፋይድ አውቶሪቲ ማለት ደግሞ አንድ ሰው ኤክስፐርታይዝ ሳይሆን ስለዛ ነገር መናገር፣ ኤክስፐርታይዝ ያልሆነ ሰው ሐሳብ አምጥቶ እንደ መከራከሪያ ማቅረብ፣ እነዚህ ነገሮች እንግዲህ አፒል ቱ አንኳሊፋይድ
አንኳሊፋይድ አውቶሪቲ ይባላል ማለት ነው። ለምሳሌ አንድ ኬሚስት ምድር የምትዞረው በራሷ ህዋ ሳይሆን በራሷ ህዋ አይደለም ብሎ ለምሳሌ ኮንክሉዥን የሚሰራ ከሆነ አሁን አስትሮኖሞች ስለዚህ ነገር ይስጡ እንጂ ኬሚስቱ ምንም አይደለም። ኬሚስቱ ስላተም ምናምን ነገር ስለ ኬሚካሎች ነው ማወቅ ያለበት እንጂ ይሄ ስለዚህ ያለ ቦታው ገብቶ ነው ማለት ነው እየተነተነ ያለ። ስለዚህ ምን ይባላል ማለት ነው? አፒል ቱ አንኳሊፋይድ አውቶሪቲ ፋላሲ ተፈጸመበት ብለን እንናገራለን ማለት ነው። አፒል ቱ ኢግኖራንስ የሚለው ነገር ደግሞ መረጃን አለመኖርን እንደ መረጃ መጠቀም፣ የሆነ መረጃ አለመኖርን እንደ መረጃ አድርጎ መጠቀም። ለምሳሌ ፈጣሪ ወይም ደግሞ ህይወት ከሞት በኋላ አለ ብሎ ያረጋገጠ ሰው የለም። ስለዚህ ህይወት ከሞት በኋላ የለም ማለት ነው ብዬ የምናገር ከሆነ ልክ እንደ ኮንክሉዥን ይህ ምን ይባላል ማለት ነው? ኢግኖር አደረኩት ማለት ነው። የሆነ ነገር አለመኖሩን ነው ማለት ነው። የተረጋገጠ ነገር አለመኖሩን እንዳለመኖር አድርጌ ወይም ደግሞ እንደ ኤቪደንስ አድርጌ እንደ መረጃ አድርጌ ተጠቀምኩት ማለት ነው። ይሄ አፒል ቱ ኢግኖራንስ ይባላል። ስሊፐሪ ስሎፕ የምንለው ነገር ደግሞ ምንድነው ማለት ነው? አንድ ኮዝ አለ። ከዛ በኋላ ያ ኮዝ የሆነ ኢፌክት ይመጣል። ያ ኢፌክት ደግሞ ሌላ ኮዝ ያመጣል። ያ ኮዝ ደግሞ እንደገና ሌላ ኢፌክት እያለ የሚሄድበት አጋጣሚ ምን ይባላል? ስሊፐሪ ስሎፕ ፋላሲ ተብሎ ይጠራል ማለት ነው። ፎልስ ኮዝ ፋላሲ የሚባለው ነገር እንግዲህ ቀድሜ እንደነገርኳችሁ በሶስት አይነት መልኩ ሊፈጸም ይችላል። ፖስት ሆክ፣ ኤርጎ ፕሮፕተር ሆክ የሚባል፣ ኖ ኮዛ፣ ፕሮኮዛ፣ ኦቨር ሲምፕሊፋይድ የሚባሉ ነገር ሶስት የፎልስ ኮዝ ፋላሲ ያለው ማለት ነው። ፖስት ኮዝ፣ ኤርጎ ፕሮፕተር ሆክ የሚባለው ምንድነው ማለት ነው? ሁለት ነገሮች አንዱ በፊት አንዱ በኋላ ስለመጣ የመጀመሪያው ለሁለተኛው ኮዝ ነው ብሎ መናገር። ኖ ኮዛ ፕሮኮዛ የምንለው ነገር ደግሞ ምንድነው ማለት ነው? ቴምፖራል ሴክሴሽን አይደለም፣ ስለ ታይም አይደለም እዚህ ጋር የሚመለከተው ነገር ግን አንድ ኮዝ ለአንዱ ዝም ብሎ ኮዝ ነው ብለን ደርስ ብለን የምንናገር ከሆነ የማይሆን ነገር ለምሳሌ የምንሰጥ ከሆነ ለምሳሌ ዛሬ ፀሐይ ለመውጣቷ ትናንትና መግባቷን ምክንያቱ ብዬ ብናገር የማይሆን ነገር ነው፣ ወይም ደግሞ ትክክል ያልሆነ ነገር ነው። ካለበለዚያ ደግሞ ዛሬ በጣም ሙቀት ለመሆኑ እሁድ ስለሆነ ነው ብዬ የምናገር ከሆነ አሁንም ይሄ የማይጠቅም ነገር ነው ማለት ነው። የማይጠቅም ነገር ነው። እሁድ መሆኑና ፀሐይ በጣም ሙቀት መሆኑ ምንም የማይገናኝ ነገር ስለሆነ ማለት ነው። ስለዚህ ኮዝ ያልሆነ ነገር እንደ ኮዝ አድርጎ ማቅረብ ይሄ ኖ ኮዛ ፕሮኮዛ ይባላል ማለት ነው። ኦቨር ሲምፕሊፋይድ የምንለው ነገር ደግሞ ቅድም እንደነገርኳችሁ እንግዲህ ምንድነው ማለት ነው? ብዙ ኮዝ እያለ አንዷን ኮዝ ለዛ ኢፌክት ለሆነ ኢፌክት ኮር ኮዝ ናት ብለው ማቅረብ ምን ይባላል? ኦቨር ሲምፕሊፋይድ ይባላል። ፋላሲ ኦፍ ፕሪሰምፕሽን የምንለው ነገር ደግሞ ምንድነው ማለት ነው? ቤጊንግ ዘ ኩዌስችን፣ ኮምፕሌክስ ኩዌስችን፣ ፋላሲ ኦፍ ዳይኮቶሚ፣ ሰፕረስድ ኤቪደንስስ። ቤጊንግ ዘ ኩዌስችን የምንለው ነገር ምንድነው ማለት ነው? የሆነ ፕሪሚስስን ጥያቄ የሚያስነሳበት ከሆነ እና እንዴት አወቀው ያ መሆኑን ተብሎ የሚጠየቅ ከሆነ ያችን ፕሪሚስስ መተው ምን ይባላል ማለት ነው? ቤጊንግ ዘ ኩዌስችን። ጥያቄ የሚያስነሳ ነገር ነው ማለት ነው። ቤጊንግ ዘ ኩዌስችን የምንለው ነገር የሰጠው አርጊውመንት ጥያቄ የሚያስነሳ ከሆነ ቤጊንግ ዘ ኩዌስችን ፋላሲ ተፈጸመበት ብለን እናገራለን ማለት ነው። ኮምፕሌክስ ኩዌስችን የምንለው ነገር ደግሞ ምንድነው? አንድ ነገር አዎ ብንልም አይደለም ብንልም ይሄ ክላሪፊኬሽን የሚፈልግ አይነት ጥያቄ ከሆነ ለምሳሌ አንተ መኮረጅ አቁመሃል ብዬ ለምሳሌ አንድን ተማሪ ብጠይቀው ከዛ አዎ ቢለኝ እስከዛሬ ለካ ትኮርጅ ነበር ብዬ መልስለታለሁ ማለት ነው። ስለዚህ ሌላ ሞር ክላሪፊኬሽን እየጠየቁት ነው ማለት ነው። እንደገና ሌላው ደግሞ ምንድነው ማለት ነው? አይ አላቆም መኮረጅ አቁመሃል ብዬ ስጠይቀው አዎ ቢለኝ ለምሳሌ ደግሞ እስከዛሬ ድረስ ይቅርታ በጣም እስከዛሬ ድረስ ትኮርጅ ነበር ብዬ ሌላ ክላሪፊኬሽን እንዲሰጥ አድርጓለሁ ማለት ነው። አይ ቢለኝ ደግሞ አላቆምኩም ማለት ነው፣ አሁንም እየኮረጅክ ነው ማለት ነው ብዬ ሌላ ክላሪፊኬሽን አሁን እጠይቀዋለሁ ማለት ነው። ስለዚህ ኮምፕሌክስ ኩዌስችን ነገሮች ሁለት መልስ ያላቸውና ሁለቱ መልስ ደግሞ ሌላ ጥያቄ የሚያስነሱ ከሆነ ኮምፕሌክስ ኩዌስችንስ ይባላል ማለት ነው። ፎልስ ዳይኮቶሚ የምንለው ፋላሲ ኦፍ ዳይኮቶሚ የምንለው ደግሞ ወይም ደግሞ ፎልስ ዲክቶኖሚ የምንለው ደግሞ ይባላል ማለት ነው። ሁለት የማይነጻጸር ነገሮችን ማነጻጸር። ለምሳሌ አንድ ልጅ ጫማ ካልገዛችሁልኝ ትምህርቴን አልማርም። አሁን ጫማ መገዛቱ ሌላ ታሪክ ነው፣ መማሩ ሌላ ታሪክ ነው። ሁለቱ ነገሮች ግን እንደዚህ ካላደረጋችሁልኝ እንደዚህ አላደርግም ብሎ መናገር እና ሁለት የማይነጻጸሩ ነገሮችን እንደ አርጊውመንት ማቅረብ ምን ይባላል? ፎልስ ዲክቶኖሚ ይባላል ማለት ነው። ወይም ደግሞ ፋላሲ ኦፍ ዳይኮቶሚ ይባላል። ሰፕረስድ ኤቪደንስ የምንለው ነገር ደግሞ አንድን ነገር ለኮንክሉዥኑ የሚያስቀይረውን ኤቪደንስ ከሆነ ይተወዋል ማለት ነው። ለምሳሌ ኢትዮጵያ ውስጥ መጣህ የፈለከውን ነገር ማግኘት ትችላለህ፣ የፈለከውን ነገር መስራት ትችላለህ፣ የፈለከውን አይነት ኑሮ መኖር ትችላለህ። ምክንያቱም ኢትዮጵያ ፍሬሽ አየር አላት፣
ፍሬሽ ኤር አላት፣ የተመቻቸ ቦታ አለ፣ መንገዱ የተስተካከለ ነው ምናምን ነገር ብለን እንናገርና ስለዚህ ኢትዮጵያ መጥቶ መኖር በጣም ቆንጆ ነገር ነው ይመቻል ብለን ኮንክሉድ የምናደርግ ከሆነ ስለዚህ የሰላም ጉዳይ ለምሳሌ አሁን ባለንበት ሁኔታ የሰላም ጉዳይ አስቸጋሪ ነው። ስለዚህ የሰላም ጉዳይ ለምን ተው? ይቺ ፕሪሚስስ መኖር ነበረባት። ስለዚህ ይሄ ፕሪሚስስ ቢኖር ደግሞ ኢትዮጵያ መጥቶ መኖር ይመቻል የሚለውን ኮንክሉዥንን ስለሚያፈርስበት ይችን ፕሪሚስስ መተው ይሄ ሰፕረስድ ኤቪደንስ ይባላል ማለት ነው። የሆነ ነገር ሰፕረስ ማድረግ ማለት ነው፣ ማስቀረት። ቤጊንግ ዘ ኩዌሽን በምን ሊፈጸም ይችላል ማለት ነው። ቤጊንግ ዘ ኩዌሽን ፋላሲ የሚባለው ሪስቴት ዘ ፕሪሚስስ፣ ፕሪሚስሱን ድጋሜ እንደገና ሪስቴት በማድረግ ወይም ደግሞ ለምሳሌ ፈጣሪ ይችን ምድር መጽሐፍ ቅዱስ ይችን ምድር የፈጠራት ፈጣሪ ነው ይላል እንልና ስለዚህ ይችን ምድር የተፈጠረችው በፈጣሪ ነው ማለት ነው። ምክንያቱም መጽሐፍ ቅዱስ ትክክለኛ ነው ብለን የምንናገር ከሆነ ይኸውን ስለዚህ ሰርኩላር የሆነ ወይም ደግሞ ሪስቴት ፕሪሚስሱን ሪስቴት በማድረግ ነው። ከዛ በኋላ ደግሞ ኢግኖር ዘ ፕሪሚስሱን የሆነ ፕሪሚስስ ኢግኖር በማድረግ ጥያቄ ሊያስነሳ የሚችል ፕሪሚስስን ኢግኖር በማድረግ ሰርኩላር ዴፊኒሽን የሚባለው ነገር እነዚህ ነገሮች እንግዲህ ምን ይባላሉ ማለት ነው? ቤጊንግ ዘ ኩዌሽንስ ይባላሉ። ጥያቄ የሚያስነሱ ነገሮች ናቸው ማለት ነው። ፋላሲ ኦፍ አምቢጉቲ የሚባለው እንግዲህ የግልጽነት ወይም ደግሞ ክሊር የመሆን ነገር የሌለበት ማለት ነው። ክላሪቲ የሌለው ወይም ደግሞ ባጁ የሆነ በብዙ መልኩ ኢንተርፕሬት ሊደረግ የሚችል ነገር ከአንድና ከዛ በላይ ነገር ኢንተርፕሬት ሊደረግ የሚችል ከሆነ ወይም ስቴትመንቱ ወይም ደግሞ ቃሉ አምቢጉቲ ይባላል ማለት ነው። ፋላሲ ኦፍ አምቢጉቲ ይባላል ማለት ነው። ኢኩቮኬሽን የምንለው ነገር መግቢያ ላይ እንዳየነው እንግዲህ ኢኩቮኬሽን የምንለው ነገር አንድን ቃል በሌላ መልኩ ኢንተርፕሬት አድርጎ ሌላ ኮንክሉዥን መስጠት ይባላል ማለት ነው። ይሄ ኢኩቮኬሽን ይባላል። አምፊቦሊ የሚባለው ደግሞ ምንድነው ማለት ነው? ሙሉ ስቴትመንቱን በፓንክቹዌሽን ችግር ምክንያት ሊሆን ይችላል፣ በግራመር ምክንያት ሊሆን ይችላል፣ በሆነ ነገር ሊሆን ይችላል፣ ሌላ መልክ ሊይዝ ይችላል ማለት ነው። ከዛ በኋላ ያንን ሌላ መልክ የያዘውን ወይም ደግሞ ሌላ ሜሴጅ እንዲያስተላልፍ አድርገን ኮንክሉዥን የምንሰጥ ከሆነ ምን ይባላል? አምፊቦሊ ይባላል ማለት ነው። የመጨረሻውና እንግዲህ አምስተኛው የኢንፎርማል ፋላሲ ታይፕ ይባላል ማለት ነው። ፋላሲ ኦፍ ግራመር ይባላል። ፋላሲ ኦፍ ግራመር ይባላል ማለት ነው። ኮምፖዚሽን እና ዲቪዥን ብለን እንናገራለን ማለት ነው። ለምሳሌ ኮምፖዚሽን ላይ ስንመጣ ምን እንላለን? አተሞች ኢንቪዚብል ናቸው። ስልካችን የተሰራው ከአተሞች ነው። ስለዚህ ስልካችን ኢንቪዚብል ነው ማለት ነው ብንናገር ለምሳሌ ከፓርት ወደ ሆል መጣን ማለት ነው። ስልካችን ከሰራው አተም ጀምረን ወደ ስልካችን የመጣን ስለዚህ ይሄ ኮምፖዚሽን ነው ይባላል ማለት ነው። ኮምፖዚሽን ፋላሲ ተፈጸመ። አተሞች ስልካችን የሰሩት አተሞች ኢንቪዚብል ናቸው ማለት ስልካችን ኢንቪዚብል አይደለም፣ ይታየናል አይደለም። ስለዚህ ፋላሲ ነው ማለት ነው። ዲቪዥን ላይ ስንመጣ ደግሞ ምን እንዳለን ማለት ነው። ኦኬ ዲቪዥን ላይ ስንመጣ ደግሞ ለምሳሌ አንድ ድልድይ አለ ወይም ደግሞ ብሪጅ ማለት ነው። እሱ የተሰራው ከአተሞች ነው። ድልድዩ ይታያል ቪዚብል ነው እንላለን ማለት ነው። ከዛ በኋላ ድልድዩ የተሰራው ደግሞ ከአተሞች ነው። ስለዚህ አተሞች ቪዚብል ናቸው ብለን ብንናገር ደግሞ ሁለቱ አሁን በአንድ ኤግዛምፕል ለሁለቱም መሆን ይችላል ማለት ነው። ከላይ ጀምረን ከሆል ጀምረን ወደ ፓርት ስንመጣ ዲቪዥን ይባላል። ከኮምፖዚሽን ከፓርት ተነስተን ወደ ሆል ስንመጣ ደግሞ የምንሰራው ፋላሲ ምን ይባላል ማለት ነው? ኮምፖዚሽን ፋላሲ ይባላል። ከሆል ተነስተን ወደ ፓርት ስንመጣ ዲቪዥን ፋላሲ ይባላል ማለት ነው። ለዛሬ እንግዲህ ፓርት 1 ታይፕስ ኦፍ ፋላሲን አይተን ኢንፎርማል ፋላሲ ታይፖችን አየን። ፎርማል ፋላሲ ምንድነው? ኢንፎርማል ፋላሲ ምንድነው? ፋላሲ ራሱ ምንድነው? የሚሉት ነገሮች እንግዲህ አይተናል ማለት ነው። ከዛ ሲቀጥል በተወሰነ መልኩ ደግሞ ፋላሲ ፎርማል ፋላሲ ምን ላይ እናገኘዋለን፣ ኢንፎርማል ፋላሲ ምን ላይ እናገኘዋለን የሚሉት ነገሮች እንግዲህ አየን። ለዛሬ እንግዲህ ፓርት 1 ይህን ይመስል ነበረ። በፓርት 2 ተመልሼ እመጣለሁ ማለት ነው። በፓርት 2 ፋላሲ ኦፍ ሪሌቫንስ የሚለውን እንጀምራለን እንግዲህ ቴንኪው አመሰግናለሁ። መልካም ጊዜ